መድኃኔዓለም የለም የሚሳነው አማኑኤል የለም የሚሳነው እርሱ ጋር ሲናገር ተራራው ሜዳ ነው። መድኃኔዓለም የለም የሚሳነው መድኃኔዓለም የለም የሚሳነው አማኑኤል የለም የሚሳነው እርሱ ጋር ሲናገር ተራራው ሜዳ ነው። መድኃኔዓለም የለም የሚሳነው አላስብም ነበር አልፈዋለሁ ብዬ ጉንጭ አልፎት ራሴን እያጠበ እንባዬ እየተፈጸመ ኃይሉ በድካሜ ማዕበሉን አለፍኩት ቀለለልኝ ሸክሜ። መድኃኔዓለም የለም የሚሳነው አማኑኤል የለም የሚሳነው እርሱ ጋር ሲናገር ተራራው ሜዳ ነው። መድኃኔዓለም የለም የሚሳነው የቤቴ ራስ ነው የዕቅዴ መሪ በክፉም በደጉም ነፍሴን አስተማሪ ፈጥሮ የማይረሳኝ ቤዛዬ ደረሰ ቤቴን ደስታ ሞላ እንባዬ ታበሰ። መድኃኔዓለም የለም የሚሳነው አማኑኤል የለም የሚሳነው እርሱ ጋር ሲናገር ተራራው ሜዳ ነው። መድኃኔዓለም የለም የሚሳነው ትናንት ባዶ ነበር የለኝ የሚሰፈር አንዳች አልነበረኝ ሚታይ የሚቆጠር ከእርሱ የተነሳ ዛሬ ግን ሙሉ ነኝ። ክብር ለእርሱ ይሁን አለ የማይተወኝ። መድኃኔዓለም የለም የሚሳነው አማኑኤል የለም የሚሳነው እርሱ ጋር ሲናገር ተራራው ሜዳ ነው። መድኃኔዓለም የለም የሚሳነው እየከለከለ ለኔም አይጠቅመኝ በጊዜ እየሰጠ ደግሞ ሚረባኝ ሁሉ በእርሱ ሆኗል አልሆነም ያለሱ ውዳሴ ምስጋና ይድረስ ለንጉሡ። መድኃኔዓለም የለም የሚሳነው አማኑኤል የለም የሚሳነው እርሱ ጋር ሲናገር ተራራው ሜዳ ነው። መድኃኔዓለም የለም የሚሳነው መድኃኔዓለም የለም የሚሳነው አማኑኤል የለም የሚሳነው እርሱ ጋር ሲናገር ተራራው ሜዳ ነው። መድኃኔዓለም የለም የሚሳነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ልዩ ክቡር ጥሩይ በሆኑ በሦስትነቱ ወይም በሥላሴ ያመንኩና የተማጸንኩ ጠላቴን ሰይጣንን እክድሃለሁ። በዚህች በእናቴ በቤተ ክርስቲያን ፊት ቆሜ እክድሃለሁ። ለዚህ ምስክሬ ማርያም ናት። በዚህም ዓለም በወዲያኛውም ዓለም እሷን በዓመተ ገድል እክድሃለሁ። አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ አቤቱ እንገዛልሃለን። አቤቱ ቅዱሱን እናመሰግናለን። ውበት ሁሉ ይሰግድልህ። አቤቱ እንሰግድልሃለን። አንደበትም ሁሉ ላንተ ይገዛል። የአምላኮች አምላክ የጌቶችን ጌታ
የንጉሶችም ንጉሥ አንተ ነህ፣ የሥጋም የነፍስ ፈጣሪ አንተ ነህ። እናንተ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅህ እንዳስተማረ እንጠራለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየው ዓለም ሳይፈጠር ከእሱ ጋር በነበረ አንድ ያብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባሕርዩ ከአብ ጋር የሚስተካከል ሁሉ እርሱ ሆነ። በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞ ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈው በክብር በምስጋና ወደ ሰማይ ዐረገ፣ በአባቱ ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን መካከል በምስጋና ይመጣል። ለመንግሥቱ ፍጻሜ የለውም። በመንፈስ ቅዱስም እናምናለን። እርሱ ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱ በነቢያት አድሮ የተናገረው ነው። ከሁሉ በላይ በምትሆን ሐዋርያት በሠሯት በአንዲት ቤተክርስቲያን እናምናለን። ኃጢአትን በሚሰረይባት በአንዲት ጥምቀት እናምናለን። የሙታንንም መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት በዘላለም ቅዱስ ቅዱስ ተብለህ ትመሰገናለህ። ምስጋናን በሰማይ ባሉ የበላ ነው። ክርስቶስ ሆይ አንተ እንሰግድልሃለን። ሰማያዊ ከሚሆን ከቸር አባት ጋር አዳኝ ከሚሆን ከመንፈስ ቅዱስ ጋር እንሰግድልሃለን። ወደዚያ ዓለም መጥተህ አድነናልና ለአብ ለወልድ ለመንፈስ ቅዱስ አዲስ ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አዲስ ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አዲስ ስግደት እሰግዳለሁ። አንድ ሲሆን ሦስት፣ ሦስት ሲሆን አንድ፣ በአካል ሦስት ሲሆን በመለኮት አንድ ለሚሆን እሰግዳለሁ። ለእመቤታችን ለቅድስት ድንግል ማርያም እሰግዳለሁ። ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ በተሰቀለበት መስቀል እሰግዳለሁ። መስቀል ኃይላችን ነው፣ ኃይላችን መስቀል ነው። የሚያጸናን መስቀል ነው፣ መስቀል ኃይላችን ነው። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባል። አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀል ምስጋና ይገባል። ለኢየሱስ ክርስቶስ መስቀል ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ
ዳግመኛ በመጣ ጊዜ እንዳያሳፍረን ስምዖን ለማመስገን ያነቃን ዘንድ እሱንም በማምለክ ያጸናን ዘንድ እመቤታችን ጸሎታችንን አሳርጊልን፣ ኃጢአታችንን ሁሉ አስተሰርይልን። በጌታችን መንበር ፊት ጸሎታችንን አሳርጊልን። ይህን ልብስ ላበላ ለዘላለም ነውና በኋላ ጠጣ ለዘላለም ነውና ራችንን አርሳችን ላዘጋጀልን ለዘላለም ነውና አማራችንን ወደቀድሰልን ለዘላለም ነውና ክቡር ደግሞ ቅዱስ ሥጋውን ለሰጠን ለዘላለም ነውና ሰዓት ላደረሰ ለዘላለም ነውና ለእርሱ ለልዑል እግዚአብሔር ብዙ ምስጋና ይገባል። ለወለደችው ለድንግል ምስጋና ይገባል። ለክቡር መስቀሉ ምስጋና ይገባል። እግዚአብሔር ስሙ እናታችን ማርያም ሆይ ሰላምታችን እንሰግድልሻለን፣ እንማልድሻለን። ከክፉ ታድኝ ዘንድ ከማድረግ ብቻ ድንግል ማርያማችን ዛሬ ባትሆንም እናቴን በድንግልና የወለደች የእመቤታችን ድንግል ማርያም ጸሎት ማርያም ማለት ነፍስ እግዚአብሔር ታላቅ ታደርገዋለች። መንፈስ በላንቺ በእግዚአብሔር ደስ ይላታል። የባሪያይቱን መዋን አይቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። የእርሱ ብርቱ የሚሆን ታላቅ ሥራ ለእኔ አድርጓልና ስሙም ቅዱስ ነው። ለሚፈሩት ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሐሳብ እንዲኮሩ ብልቶቹ በታተናቸው። ብርቱዎቹንም ከዙፋናቸው አዋረዳቸው። የተዋረዱትን ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው። ባለጠጎቹንም ባደረጋቸው ትልላቸው። ምሕረቱን የሚያስብ ሰውን ባሪያውን ተቀበለ። ለአባቶቻችን መስማት ይግረን። በሰንበተ ክርስቲያን እሑድ የሚጸለይ አምላክ የወለደች የእመቤታችን ድንግል ማርያም ምስጋና ከሴቶች ይልቅ ተለይተሽ የተባረክሽ ሆይ በእግርሽ ሰባት ከተለዩ የተለየሽ በውስጧ ኪዳን መቃደም በፋት ምትባይ ሁለተኛ ክፍል አንቺ ነሽ። ኪዳን ከእግዚአብሔር ቃሎች ከአፏ ሰዶ ማለት ናቸው። ያለ ሁለታችሁ ሰው የሆነ መድኃኒታችን ኢየሱስ ክርስቶስ ለእኛ ስም መጀመሪያ ስም አስቀድሞ በሕይወት አነገረ። አዲስ ኪዳን ማሰራት የሆነ በከበረ ደግሞ ፈሳሽን የተመሰሰ ያለሙትና ንጹሐን ሆኖ ወገኖች ማለታቸው ቅዱስ የተባለው ኃጢአትን ያስተሰርይልና በደምኔ እንደመስስልው ከአንቺ ሰው የሆነና ራሱን ወደ መስዋዕት አድርጎ ያሳረገ የእግዚአብሔር ቃል ነው። ቅድስት ሆይ ለምኝ፣ ቅድስት ሆይ ለምኝ።
ሳይፈትሏትና ሳይፈቷት ያሉ የነበረች የለመለመች ምድር ነበረች። ያለ ዘር ያለ ዘር ሰው ሆኖ ያዳነን አምላካችን ክርስቶስ የወለድሽልኝ ሆይ ደርሷ ነሽ። ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን። ጸጋን የተመላሽ ከቅዱሳኑ ልዩ ትለምኝልን ዘንድ አንቺ ይገባል። አንቺ ከሊቃነ ጳጳሳት ትበልጫለሽ፣ ከነቢያት ከመምህራን ትበልጫለሽ፣ ከሱራፌልና ከኪሩቤል ግርማ ትበልጫለሽ። በእውነት የባህሪያችን መመኪያ አንቺ ነሽ። ለሰው እናታችን ሕይወት ለምኝልን ነሽ። ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ለምኝልን። እርሱ በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውንና ምሕረቱን ይሰጠን ዘንድ በቸርነቱ ብዛት ኃጢአታችንን ያስተሰርይልን ዘንድ ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን። የቅዱሳን መላእክት ማርያምን በመንጠራዎት እናመሰግናታለን። ከዳስ ላይ ሆናችሁ ምስጋና ይገባሻል እያሉ መላእክት ማርያምን ቃልን ተቀበይው አላት። ከአንቺ ዘንድ ይመጣልና በማኅፀንሽ የሚያድራል። እንዴት ከድሃ ቤት አደረ። እንደ ምስኪን በሰማየ ሰማያት ወርዶ እርሷን ባሕሪ ባሪያ አድርጎ ተወለደ። በስድስተኛው ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት ሀገር ናዝሬት ገሊላ ከምትባል ከድንግል ያቆምሽ ከድንግል ዘንድ የዚህች ድንግል ስሟ ማርያም ነው። መልአኩ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና። ከሴቶች ይልቅ አንቺ ብሩክት ነሽ። ከቃሉም ማነጋገር ላይ በደነገጠች እንዲህም አለች፣ እንዲህ ያለ የምስጋና እጅ መንሻ እንዴት ይደረግልኛል? መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና። እነሆ ጸንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክ የአባቱን የዳዊትን ዙፋን ሰጥቶታል። እርሱም የያዕቆብ ወገን ለዘላለም ይነግሣል፣ መንግሥቱም አያልፍም። ማርያምም መልአኩን እንዲህ አለችው፣ ይህ ነገር እንደምን ይሆንልኛል? እንዘ ያምር ብእሴ። መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይል ያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው፣ የልዑል እግዚአብሔር ልጅም ይባላል። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅንም አገኘች። እነሆ ይህ 6 ወር ሆነ፣ በታንስ ብሏት ለእግዚአብሔር የሚሳነው ነገር የለምና። ማርያምን መልአኩ እንደ ቃል ይደረግልኝ፣ እኔ እግዚአብሔር ባሪያ ነኝ አለችው። መልአኩ ገብርኤል ማርያምን እንዲህ አንቺ ምስጋና ይገባሻል፣ ምስጋና ይገባሻል፣ ምስጋና ይገባሻል፣ ምስጋና ይገባሻል፣ ምስጋና ይገባሻል፣ የጌስ ሁሉ እናት ነሽና እመቤት ማርያም ምስጋና ይገባሻል፣ የሚወድሽ ማርያም ምስጋና ይገባሻል፣ የወቅል ማደነቱን ዘመቶሻል ምስጋና ይገባሻል። በወርቅ የተሸለምሽ የርግብ ምስጋና ይገባሻል። ጎኖችሽ በወርቅ አመልማል የተሸለሙ ላንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናት ላንቺ ምስጋና ይገባሻል። ከፀሐይ 7 እጅ የምታበሪ ክብርሽ ቃልበላት ሁሉ ከፍ ከፍ ያለ ላንቺ ምስጋና ይገባሻል። ድንግል ማርያም ሆይ ከተመረጡ የተመረጥሽ ከተከበሩ የተከበርሽ ላንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ያደረግን ዘንድ በአባቱ ምስጋና ከቅዱሳን በመጣ ጊዜ ጻድቃንን በቀኝ ኃጥአንን በግራው ባቆመ ጊዜ እኛን ከሰማዕታት እስጢፋኖስ ከመጥምቁ ዮሐንስ ጋር ከሁሉ ቅዱሳን ከሰማዕታት ጋር ያቆመን ዘንድ ለምኝልን። ለዓለመ ዓለማት ለዘላለም ይቅር ይበለን አሜን። ጸሎታ ለማርያም ወስለታ የቃሰው ወስለታ ለነፍሳት ሙታን ያድኅን እናቱ ለማርያም ወስለታ ቅዱሳን ለብፁዕ ቅዱስ ለተክለ አረጋዊ ከቆማት ወጣ ለወለተ ተክለ ሃይማኖት ከቆማት ወጣ ሰቦታ ለማርያም ስለታ ለኃይለ ማርያም ከቆማት ወጣ ሰቦታ ለማርያም ስለታ ለደብረ ጻድቅ ከቆማት ወጣ ለወልደ ኪሮስ ከቆማት ወጣ ለወለተ ብርሃን ከቆማት ወጣ ለወለተ ትንሣኤ ከቆማት ወጣ ለአክሊለ ማርያም ከቆማት ወጣ ለኃይለ ጊዮርጊስ ከቆማት ወጣ ለአክሊለ ሰማዕት ከቆማት ወጣ ለኃይለ ሚካኤል ለኃይለ ሚካኤል ለኃይለ ሚካኤል ለኃይለ ሚካኤል ለኃይለ ሚካኤል ለኃይለ ሚካኤል ለኃይለ መስቀል ከቆማት ወጣ ለገብረ መስቀል ከቆማት ወጣ ለኃይለ ገብርኤል ከቆማት ወጣ ለወልደ ሩፋኤል ከቆማት ወጣ ለሰይፈ ገብርኤል ከቆማት ወጣ ለፍቅረ ማርያም ከቆማት ወጣ
ለአግበርታ ወላይ ማታ የተለመበታ ኦ ማርያም አይርይ ጸሎተነ ቅድመ መንበሩ ለገብረ ሚካኤል ሊቀቦማት ወጣ በቤታችን ከልጅሽ ከወዳጅሽ አማት አቤቱ የነገሥታት ንጉሥ የጌቶች ጌታ የነፍሳችን የሥጋችን ፈጣሪ ኢየሱስ ክርስቶስ ሆይ የተሰበሰብነውን ጸሎታችን ልትቀበልልን ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ እንድታደርግልን ይህንን መስዋዕት ያቀረቡትን የኃጢአት ማስተስረያ የዲያብሎስ ድል መንሻ የመንግሥተ ሰማያት መውረሻ አድርግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ በሰማያት አትግባን፣ ሁላችን እንጂ መንግሥት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለእኛ ኃጢአታችንን ያስተሰርይልን ለዘላለሙ አሜን። አቤቱ በቸርነትህ መጠን ማረኝ፣ በምሕረትህ ብዛት አድነኝ። ኃጢአቴን ደምስስ፣ ከበደሌም ፈጽሞ እጠበኝ። ከኃጢአቴም አንጻኝ፣ እኔ በደሌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና። አንተን ብቻ በደልሁ፣ በፊትህም ክፋትን አደረግሁ። በነገርህ ትጸድቅ ዘንድ በፍርድህም ታሸንፍ ዘንድ እነሆ በኃጢአት ተፀነስሁ፣ እናቴም በዓመፃ ወለደችኝ። እነሆ እውነትህን ወደድሁ፣ የማይነገር ስውር ጥበብህን አስታወቅኸኝ። በሂሶጵ እርጨኝ እነጻለሁም፣ እጠበኝ ከበረዶም ይልቅ ነጭ እሆናለሁ። ሐሴትንና ደስታን አሰማኝ፣ የጻድቃን አጥንቶች ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌን ሁሉ ደምስስልኝ። አቤቱ እኔ ልብን ፍጠርልኝ፣ የቀናው መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከኔ ላይ አትውሰድብኝ። ደስታና ማዳንህን ስጠኝ፣ በጽኑ መንፈስም አጽናኝ። መንገድህን ለኃጥአን አስተምራቸው ዘንድ ዝንጉዎችን ወደ አንተ ይመለስ ዘንድ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ። አንደበቴን በአንተ ጽድቅ ደስ ይለዋል። አቤቱ ከንፈሮቼን ክፈት፣ አፌን ምስጋናህን ያወራል። መሥዋዕትን ብትወድስ በሰጠሁህ ነበር። የሚቃጠሉን መሥዋዕት አትወድም። የእግዚአብሔር መሥዋዕት የዋህ መንፈስ ነው። የተዋረደውንና የዋሁትን እግዚአብሔር አይንቅም። አቤቱ በውዴታ ጽዮንን አሰናብራት፣ የኢየሩሳሌምን ቅጥሮች ይታነጹ። የጽድቁንም መሥዋዕት መባውንም የሚቃጠለውን መሥዋዕት በወደድህ ጊዜ ያን ጊዜ በመሠዊያው ላይ ፍሪዳዎችን ይሰዋሉ። እግዚአብሔርን አመስግኑ፣ ቸር ነውና፣ ምሕረቱ ለዘላለም ነውና። ትናንት አመስግኑ፣ ምሕረቱ ለዘላለም ነውና። ጌቶችን ጌታ አመስግኑ። ምሕረቱ ለዘላለም ነውና። እርሱ ብቻውን ታላቅ ታምራትን ያደረገ፣ ምሕረቱ ለዘላለም ነውና። ሰማያትን በጥበቡ የሠራ፣ ምሕረቱ ለዘላለም ነውና። ምድርን በውኃ ላይ ያጸና፣ ምሕረቱ ለዘላለም ነውና። ብቻውን ታላላቅ ብርሃናትን የሠራ፣ ምሕረቱ ለዘላለም ነውና። ለፀሐይ ቀንን ያስገዛው፣ ምሕረቱ ለዘላለም ነውና። ለጨረቃና ለከዋክብት ሌሊትን ያስገዛቸው፣ ምሕረቱ ለዘላለም ነውና። ከበኩራቸው ጋር ግብፅን የገደለ፣ ምሕረቱ ለዘላለም ነውና። እስራኤልን ከመካከላቸው ያወጣ፣ ምሕረቱ ለዘላለም ነውና። በቀኛችሁ በዘረጋችሁም ክንድ ምሕረቱ ለዘላለም የኤርትራን ፈጽሞ የከፈለ፣ ምሕረቱ ለዘላለም ነውና። እስራኤልን በመካከሉ ያሳለፈ፣ ምሕረቱ ለዘላለም ነውና። ፈርዖንና ሰራዊቱን በኤርትራ ባህር ውስጥ የጣለ፣ ምሕረቱ ለዘላለም ነውና። የሕዝቡን በምድር በላይ መራ፣ ምሕረቱ ለዘላለም ነውና። ዓለቱን ውሃ አፈለቀ፣ ምሕረቱ ለዘላለም ነውና። ታላላቅ ነገሥታትን የገደለ፣ ምሕረቱ ለዘላለም ነውና። ጽኑዓን ነገሥታትን የገደለ፣ ምሕረቱ ለዘላለም ነውና። የአሞራውያን ንጉሥ ሰይሆንን የቻችን የቻድኖናልና፣ ምሕረቱ ለዘላለም ነውና። ሥጋ ሁሉ ምግብን የሚሰጥ ምሕረቱ ለዘላለም ነውና። ሰማይን አምላክ አመስግኑ፣ ምሕረቱ ለዘላለም ነውና። ሰማይን አምላክ አመስግኑ፣ ምሕረቱ ለዘላለም ነውና። ሰማይን አምላክ አመስግኑ፣ ምሕረቱ ለዘላለም ነውና። አንተ
አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን መድኃኒታችን እንዲህ እያልን እናመሰግነው ዘንድ እንመለስ። ስሙ የጣፈጠ መድኃኒታችን እሱ ንጉሥ እናቱ መቅደስ መስቀሉ ማትሮንሱ ነው። ማኅተንት ናት መስቀሉ ዙፋን ነው። ስሙ የጣፈጠ መድኃኒታችን እሱ መብራት ነው። የዘይት ቅባት ናት እናቱም የዘይት ቅባት ናት። መስቀሉም የሥርዓት መቅረዝ ነው። ስሙ የጣፈጠ መድኃኒታችን እሱ የእውነት በግ ነው። እናቱም መሠረት ናት። መስቀሉም የነጭ አረግ ነው። ስሙ የጣፈጠ መድኃኒታችን እሱ ፍሬ ነው። እናቱም ልምላሜ የፍሬ ሐረግ ናት። መስቀሉም ዘለላ ነው። ስሙ የጣፈጠ መድኃኒታችን እሱ የሞቀ የመና ኅብስት ነው። እናቱም የወርቅ መሶብ ናት። መስቀሉም የወርቅ ቀለም ነው። ስሙ የጣፈጠ መድኃኒታችን እሱ ምስጋና የምስጋና ወይ ነው። እናቱም የድነት ጽዋ ናት። መስቀሉም የመላእክት ውጠት ምሳሌ እርፈ መስቀል ነው። ስሙ የጣፈጠ መድኃኒታችን እሱ የእሳት ፍም ነው። እናቱም የሽቱ መዓዛ ናት። መስቀሉም የሕይወት ምንጭ ነው። ስሙ የጣፈጠ መድኃኒታችን እሱ የሕይወት ውሃ ነው። እናቱም የታተመች ጉድጓድ ነች። መስቀሉም የዕጣን በትር ነው። ቤተ ክርስቲያኑ እንደ ገንዳ ናት። በጎቹ ምዕመናን ናቸው። እንደዚህ ያለው መድኃኒት ሕማሙን እናምናለን፣ በሥጋውና በደሙ እናምናለን፣ እንማጸናለን፣ ለእናቱም እንገዛለን፣ ለመስቀሉም እንሰግዳለን፣ በመነሳቱ እናመሰግናለን፣ መንግሥቱ ተስፋ እያደረግን በማድረጉም እንዘምራለን። የሚወደውን ልጁን ለላከልን ለእግዚአብሔር አብ ምስጋና ይገባል። እኛን ለማዳን የታመመ የሞተ ለእግዚአብሔር ወልድ ምስጋና ይገባል። እኛን ለማጽናት ለመጣ ለእግዚአብሔር መንፈስ ቅዱስ ምስጋና ይገባል እንበል። ዛሬም ዘወትር ለዘላለሙ በምስጋና ለምኑት አሜን። የነቢያትን ትንቢት እየተረጎመ የሐዋርያትን ሃይማኖት እያስተማረ አንድ ጎስቋላ የደረሰው የመድኃኒታችን የመታሰቢያው መጽሐፍ እነሆ ተፈጸመ። ዝቃን ዘግዜና አምላክና መድኃኒነ ኢየሱስ ክርስቶስ ክብር መንግሥቱ ስባይ ወተረስከና ምዕራፍ 21 ቁጥር 15 እስከ 19 ወንጌላማሲዮ ይቤለው እዚህ ለስምዖን ጴጥሮስ ስምዖን ሌዮና ታፈቀረኒ ነው። ምሳም ከበሉ በኋላ ጌታችን ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከእነዚህ ሁለት ትወደኛለህ አለ። እርሱም አዎን ጌታ ሆይ እኔ እንደምወድህ አንተ ታውቃለህ አለ። ጌታችን ኢየሱስም በጎቼን ጠብቅ አለ። ዳግመኛም የዮና ልጅ ስምዖን ሆይ ትወደኛለህን አለ። እርሱም አዎን ጌታዬ ሆይ እኔ እንደምወድህ አንተ ታውቃለህ አለ። ጠቦቶቼን አሰማራ አለ። ሦስተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን አለው። ጴጥሮስም 3 ጊዜ ትወደኛለህን ስላለው ተከዘ። ጌታዬ ሆይ አንተ ሁሉን ታውቃለህ፣ እኔም እንደምወድህ አንተ ታውቃለህ አለ። እንኪያስ ግልገሎቼን ጠብቅ አለ። እውነት እውነት እልሃለሁ አንተ ጎልማሳ ሳለህ በገዛ እጅህ ወገብህን ታጥቀህ ወደ ወደድከው ትሄድ ነበር። በሸመገልክ ጊዜ ግን እጅህን ትዘረጋለህ፣ ወገብህንም ሌላ ያስታጥቀሃል፣ ወደማትወደውም ይወስድሃል። በምን ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት እየተናገረ ይህንንም ብሎ ተከተለኝ አለው። በወልድ ያመነ የዘላለም ሕይወት ያለው፣ ያላመነ ግን ይፈረድበታል። ሰላም ወወልድ ወመንፈስ ቅዱስ ወፍቅር ለእግዝእትነ ማርያም ወገሰ መስቀሉ ሀብተ ረድኤቱ ኢየራቅ ወትረ እማእከሌ ወእማእከሌክሙ እግዚኦ መሐረነ ክርስቶስ ክርስቶስ
በምሕረቱ በእንተ ማርያም ሞላ ያድነነ መዓቱ ይሰውረነ በምሕረቱ በእንተ ማርያም ሞላ ያድነነ መዓቱ ይሰውረነ በምሕረቱ በእንተ ማርያም ሞላ ያድነነ መዓቱ ይሰውረነ በምሕረቱ በእንተ ማርያም ወላዲቱ ያድነነ መዓቱ ይሰውረነ በምሕረቱ በእንተ ማርያም ወላዲቱ ስምዐነ አምላክነ ወመድኃኒነ 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 እግዚኦ መሐረነ አምላኬ 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 ስንልህ ልቦናን አታጽናብን። ከፈተና ሥጋ ከፈተና ነፍስ ከመከራ ሥጋ ከመከራ ነፍስ ሰውረን። ኢትዮጵያ ሀገራችንን ሰላም አድርግልን። ለሕዝባችን ፍቅር አንድነቱን አብዛልን። በደካማው ጸሎታችን አስቡን ያሉን በየሆስፒታሉ በየጸበሉ ያሉትን ሀገር ጥለው የሚሰደዱትን እግዚአብሔር አምላካችን ሆይ በቸርነት አስብልን። በዛሬው ዕለት ይህንን ዝክር የዘከሩትን ተክለ አረጋዊ ወለተ ተክለ ሃይማኖትን ጠብቅልን። ቤታቸውን፣ ንብረታቸውን፣ ጤንነታቸውን፣ ሕይወታቸውን ባርክልን። እነርሱ ከማያውቁት አንተ ከምታውቀው ፈተና ሰውርልን። እስከ መጨረሻይቱ እርክታ ድረስ በሃይማኖት ጸንተው ምግባር ትሩፋት ሰርተው አንተን ደስ የሚያሰኝም ስራ ሰርተው ለርስትህ ለመንግስትህ አብቃልን። የነቢያት የሐዋርያት የቅዱሳን አባቶቻችን ጸጋና በረከት ያሳድርባቸው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ ገብርኤል ሰላምታ እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ አምላክ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ለዘላለሙ አሜን። የኔንም የእናንተንም ኃጢአታችንን ይቅር ይበለን። ኮነ ፍቱሐነ ወንጹሐነ ይረሴነ ወይረሴክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ሊቀ ካህናት ኢየሱስ ክርስቶስ ሆይ ኃጢአትን ይቅር የምትል በደልን የምትደመስስ ጸጋን የምትሰጥ የኔን አገልጋይህን እንዲሁም በዚህ ያሉትን ሁሉ በማወቅ ባለማወቅ በስህተትና በድፍረት በቀንና በሌሊት ከልጅነት እስከ እውቀት የሰራነውን ሁሉ ኃጢአታችንን ይቅር ይበለን። በልቦናችን የሸመቅነውን ሰይጣን የደበቀውን መንፈስ ቅዱስ መርምሮ የሚያውቀውን ሁሉ ኃጢአታችንን ይቅር ይበለን። ማይሰራ ኃጢአት እግዚአብሔር ይፍታ። መድኃኔዓለም በማንን መስል
ቃላጣን አንተን ሚመጥን ቢነገር ቢዘመርልን ያንተን ነው ላንተ ምንሰጥ ቢነገር ቢዘመርልን ያንተን ነው ላንተ ምንሰጥ መድኃኔዓለም በማንን መስል ቃላጣን አንተን ሚመጥን ቢነገር ቢዘመርልን ያንተን ነው ላንተ ምንሰጥ ቢነገር ቢዘመርልን ያንተን ነው ላንተ ምንሰጥ መንገዴ የምትመራኝ ምታይልኝ አይኔ የልቤ አብርሆት አያዬ ብርሃኔ ጉዞዬን ያቀና ሰላሜ መድኔ ክብር በአዲስ ዜማ ክብር በአዲስ ቅኔ መድኃኔዓለም በሰማይ ዜማ ላንተ እልል ወንድሞቼ በማወቅም ሆነ ባለማወቅ የበደልኳችሁ ካለ ይቅር በሉ። ይቅር ብለናል። ወንድሞቼ በማወቅም ሆነ ባለማወቅ የበደልኳችሁ ካለ ይቅር በሉ። ይቅር ብለናል። ወንድሞቼ በማወቅም ሆነ ባለማወቅ የበደልኳችሁ ካለ ይቅር በሉ። መድኃኒዓለም ይቅር ይበል። ወንድሞቼ በማወቅም ባለማወቅ ያጠፋሁት ካለ ይቅር በሉኝ። ይቅር ብለናል። ወንድሞቼ በማወቅም ባለማወቅ ያጠፋሁት ካለ ይቅር በሉኝ። ይቅር ብለናል። ወንድሞቼ ያጠፋሁት ካለ በማወቅም ባለማወቅ ይቅር በሉኝ። ይቅር ብለናል። መድኃኒዓለም ይቅር ይበል። አይታየኝም። ወንድሞቼ በማወቅም ባለማወቅ ያጠፋሁት ካለ ይቅር በሉኝ። ይቅር ብለናል። ይቅር ብለናል። መድኃኒዓለም ይቅር ይበል። መድኃኒዓለም ይቅር ይበል። ወንድሞቼ በማወቅ ባለማወቅ ያጠፋሁት ካለ ይቅር በሉኝ። 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 ወንድሞቼ በማወቅ ያለማወቅ ያስቀየምኩት ካለ ይቅር በሉኝ። ወንድሞቼ በማወቅ ያለማወቅ ያስቀየምኩት ካለ ይቅር በሉኝ። ወንድሞቼ በማወቅ ያለማወቅ ያስቀየምኩት ካለ ይቅር በሉኝ። ወንድሞቼ በማወቅም ሆነ ባለማወቅ ያስቀየምኳችሁ ካለ ይቅር በሉኝ። ወንድሞቼ በማወቅም ባለማወቅም ያስቀየምኳችሁ ካለ ይቅር በሉኝ። ወንድሞቼ በማወቅም ባለማወቅም ያስቀየምኳችሁ ነገር ካለ ይቅር በሉኝ። ወንድሞቼ በማወቅም ባለማወቅ ያጠፋሁት ካለ ይቅር በሉኝ። ወንድሞቼ በማወቅም ባለማወቅ የበደልኩት ካለ ይቅር በሉኝ። ወንድሞቼ በማወቅም ባለማወቅ የበደልኩት ካለ ይቅር በሉኝ። ወንድሞቼ በማወቅ ይሁን ባለማወቅ ያጠፋሁት ነገር ካለ ይቅር በሉኝ። ወንድሞቼ በማወቅ ይሁን ባለማወቅ ያጠፋሁት ነገር ካለ ይቅር በሉኝ። ወንድሞቼ በማወቅ ይሁን ባለማወቅ ያጠፋሁት ካለ ይቅር በሉኝ። አሜን።
ተዋሕዶ ቤተ ክርስቲያን የቤተ ክርስቲያኒቱ ትልቅ ተቋም የቅድስት ሥላሴ መንፈሳዊ ኮሌጅ ዩኒቨርሲቲ የመጻሕፍት መምህር ክቡር ወንድማችን አጥንተን የምታለመልም በአገልግሎት ቀናና ትጉ የሆንክ ወንድማችን ዘማሪ ቴዎድሮስ እንዲሁም ዛሬ በዚህ የተገኛችሁ የመድኃኔዓለም ማህበር የመስቀሉ ትርጉም ገብቷቸው የመስቀሉ ፍቅር አቃጥሏቸው ለኢየሱስ ክርስቶስ ሕይወታቸውን ለሰጡ ለዓለም ብርሃናቶች ለቅዱስ ጴጥሮስና ለቅዱስ ጳውሎስ በዓል እንኳን በሰላም አደረሳችሁ። እንግዲህ እግዚአብሔር ባወቀ ማህበራችን የመድኃኔዓለም ማህበር ነው። በአንዳንድ ሁኔታዎች ለዛሬ ተሻግሯል። ግን እግዚአብሔር በፈቀደ ዛሬ የመስቀሉ ክብር የሚነገርበት ነው። የመስቀሉ ነገር የሚነገርበት ነው። ከነሱም አንዱ ቅዱስ ጴጥሮስ ባህላውያን ነገስታት ዛሬ መስዋዕትነት ሊቀርብ ሲዘጋጅ እንደ ጌታዬ ከፍ አድርጋችሁ አትስቀሉኝ፣ ቁልቁል ስቀሉኝ ብሎ የመስቀሉን ክብር የገለጸበት ቀን ነውና እውነትም መድኃኔዓለም ማህበራችን በዛሬ ቀን መጠጣቱ አምላክ በፈቀደ ነውና እንግዲህ ወንድማችን መምህር ቄስ ዲያቆን እስጢፋኖስ በአንዳንድ ነገር ትንሽ ዘግይቶብናል። ቢዘገይም ግን ክሷቸዋል። የቤተ ክርስቲያኒቱን ታላቅ ላይብረሪ ዛሬ የጋበዘልን ስለሆነ ሁሉን ነገር አቻችለነዋል እና ጎዶሎ እንዳይሰማችሁ ከዚህ በመቀጠል ወደ ጉባኤያችን እንሄዳለን። ጉባኤያችንን በመዝሙር እንጀምራለን። ወደ ዘማሪ ዲያቆን ቴዎድሮስ ነው። እግዚአብሔር ቤተሰቦች እንደምን ዋላችሁ? ድምጻችሁ ይሰማም። እንደምን ዋላችሁ? እንደምን ቆያችሁ? በኃጢአታችን ብዛት ያልፈረደብን በምሕረቱ ደግሞ ባለጠጋ የሆነ የአባቶቻችን አምላክ የእኛም አምላክ ልዑለ ባሕርይ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እናታችን ክብርተ ክቡራን ቅድስተ ቅዱሳን ወላዲተ አምላክ ድንግል ማርያም ምስጋና ይድረሳት። አሜን በሉ። ክቡር አባታችን ቄሴ እንደነገረኝ 7 ሰዓት ድረስ ብሎኝ 7 ሰዓት አድርሻቸው ልጆችን ሳልባረክና ሳላስተምር አልሄድም ብለው እንደገና ከሚሄዱበት አስመልሼ ልጆቹን ለመባረክ ስለተገኙ አባቴን በጣም አመሰግናለሁ። በፍቅር ላዚም ያን አምላካችን እግዚአብሔርን በዝማሬ እናመሰግናለን። ፍቅር ላዚም ፍቅር ነጌታዬ በደም የገዛኸኝ ባለውለታዬ በቃየል ጎዳና እንዳልጓዝ እርዳኝ በቀናው መንፈስ ወደ ጽድቅ ምራኝ። ዘምሩ። በፍቅር ላዚም ፍቅር ነጌታዬ በደም የገዛኸኝ ባለውለታዬ በቃየል ጎዳና እንዳልጓዝ እርዳኝ በቀናው መንፈስ ወደ ጽድቅ ምራኝ። በልቤ ትከሻ በቀል ተሸክሜ ወንድሜን ጠልቼ ካንተ ፊት መቆሜ ጻድቅ ቢያስመስለኝ በሰዎች እይታ ጉዴን ስለምታውቅ እስራቴን ፍታ። ጉዴን ስለምታውቅ እስራቴን ፍታ። በፍቅር ላዚም በፍቅር ላዚም
በካሄድ ጎዳና እንዳልጓዝ እርዳኝ፣ በቀናው መንፈስ ወደ ጽድቅ ምራኝ። ዙሪያዬ ተከቦ በእሾህ ጥላቻ ስብከቴ መዝሙሬ ሆኗል ቃል ብቻ። ማረኝና ይብቃኝ ለኃጢአት መዝመቱ፣ ፍቅር የሌለው ሰው ነው የከንቱ ከንቱ። ፍቅር የሌለው ሰው ነው የከንቱ ከንቱ። በፍቅር ላዝን ፍቅር ለጌታዬ፣ በደም የገዛኝ ባለውለታዬ። በቃየል ጎዳና እንዳልጓዝ እርዳኝ፣ በቀናው መንፈስ ወደ ጽድቅ ምራኝ። በቃልና በኑሮ ሆነሃል ምስክር፣ እንደ ፀሐይ አበራ በእግዚአብሔር አገር። ሰማያዊ ነህ እንጂ አይደለህም ምድራዊ፣ ገብረ መንፈስ ቅዱስ በሰባህታዊ። እጃችሁ በቃልና በኑሮ ሆነሃል ምስክር፣ እንደ ፀሐይ አበራ በእግዚአብሔር አገር። ሰማያዊ ነህ እንጂ አይደለህም ምድራዊ፣ ገብረ መንፈስ ቅዱስ ለሰባህታዊ። በስሙ ለሚያምኑት አማላጅ ሆነሃል፣ በጸሎትም ኃይል ተማምነንብሃል። የክብር ኮከብነ የገዳም መብራት፣ አስተምረህናል ምግባር ሃይማኖት። በቃልና በኑሮ ሆነሃል ምስክር፣ እንደ ፀሐይ አበራ በእግዚአብሔር አገር። ሰማያዊ ነህ እንጂ አይደለህም ምድራዊ፣ ገብረ መንፈስ ቅዱስ ለሰባህታዊ። የሚያልፈውን ዓለም የምድሩን ንቀሃል፣ የታመንከው አምላክ ያው አድርጎሃል። በሥጋና በነፍስ እግዚአብሔር ከበረ፣ የማስታረቅን ቃል ባንተ ላይ አኖረ። በቃልና በኑሮ ሆነሃል ምስክር፣ እንደ ፀሐይ አበራ በእግዚአብሔር አገር። ሰማያዊ ነህ እንጂ አይደለህም ምድራዊ፣ ገብረ መንፈስ ቅዱስ ለሰባህታዊ። በተጋድሎ ብዛት በጾም በጸሎት ትተጋ ነበረ በጸናች እምነት። ስለ ቃል ኪዳን በረከት ይወርዳል፣ ያንተ ስም ሲጠራ አጋንንት ይረዳል። በቃልና በኑሮ ሆነሃል ምስክር፣ እንደ ፀሐይ አበራ በእግዚአብሔር አገር። እጃችሁ ሰማያዊ ነህ እንጂ አይደለህም ምድራዊ፣ ገብረ መንፈስ ቅዱስ ለሰባህታዊ። ሰራዊተ መላእክት ሰራዊተ መላእክት ለመድኃኔ ዓለም ይቀ
መላእክቲሁ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ 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 ሰራዊተ ሰራዊተ መላእክቲሁ ሰራዊተ ሰራዊተ መላእክቲሁ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ ለመድኃኔ ለመድኃኔ ዓለም ይቀውሙ። ዝማሬያችን ይቀበልልን። መንፈስ ቅዱስ አሐዱ አምላክ አሜን። አባታችን እንዲሁም ዘማሪ ቴዎድሮስ የመድኃኔዓለም የበረከት ልጆች ሁላችሁ ምናልባት እንደየእድሜያችሁ እንዲሁም እንደየስራ ማዕረጋችሁ እንደምን ዋላችሁ፣ እንደምን አመሻችሁ። እግዚአብሔር አምላካችን የተመሰገነ ይሁን። እንኳን ለቅዱስ ጴጥሮስ ወቅዱስ ጳውሎስ በዓለ ዕረፍታቸው እንኳን አደረሳችሁ። ወተሐውር ሀበ ኢፈቀድከ፣ ወደማትፈልገው ትሄዳለህ። ቅድም ወንጌሉ ስናነበው አምላካችን ክርስቶስ ለቅዱስ ጴጥሮስ ከ40 ዓመት በኋላ የሚፈጸመውን ታሪክ ማነው ከ20 ዓመት በኋላ የሚፈጸመውን ታሪክ ሲያስረዳው አማን አማን እብለከ እውነት እውነት እልሃለሁ አመ ወሬዛ አንተ ትቀንት ሀቁከ ሕፃነ አእምሮ በነበርክ ጊዜ ወይም በክርስትናው ባልጸናህበት ዘመን ትቀንት ሀቁከ ወገብህን በፍርሃት ትታጠቃለህ። በፍርሃት ትታጠቃለህ። በፍርሃት ትታጠቃለህ ማለት ታስታውሳላችሁ። ሊቃነ ካህናቱ ቤት ገብቶ እሱ ይሄ አነጋገሩ፣ አጠማጠሙ፣ አለባበሱ የክርስቶስ ደቀ መዝሙር ይመስላል ሲባል እሱ ምን አለ? አይ አይደለሁም ማለት ምን ብሎ ነው? ፈርቶ ማለት ነው። ያኔ ሕፃነ አእምሮ ሳለ ወገብህን በፍርሃት ትታጠቃለህ። ወተሐውር በፈቀድከ ወደምትፈልገው ትሄዳለህ ማለት ገና ስላልጠነከርክ ስላልበሰልክ ወደምትፈልገው ትሄዳለህ ማለት አላውቀውም ትላለህ፣ ትክዳለህ ካለው በኋላ ዋመሰ ልህቀ ታነስ ደዊከ በአእምሮ በጎለመስክ ጊዜ ወይም በሃይማኖት እንግዲህ እንደምታውቁት 3 ማዕረግ አሉ። ከ3ቱ ማዕረግ ደግሞ 3ቱ ደረጃዎች በ10 ማዕረግ ይጠቃለላሉ። 3ቱ ማዕረግ የሚባሉት ወጣኒነት፣ ማዕከላዊነት፣ ፍጹምነት ነው። ወጣኒነት ማለት ገና ጀማሪ ክርስቲያን እንክብካቤ የሚያስፈልገው አዲስ ተክል ማለት ነው። አዲስ ክርስቲያን በጣም ጥንቃቄ የሚያስፈልገው አዲስ ተክል ተክላችሁ እንክብካቤ ሰጥተዋል አይደል? ግቢያችሁ ሽታ እንኳን አይፈልግም። ምናልባት ትዝ ካላችሁ ሽታ እንኳን አይፈልግም። መታፈን እራሱ አይፈልግም። ጥቂት ነገር ይበቃዋል አዲስ ተክል ላለመጽደቅ። አዲስ ክርስቲያን አዲስ አማኝ ወጣኒ ይባላል። ማዕከላዊ ማለት ደግሞ ከወጣኒነት ትንሽ ከፍ ያለ ስር የያዘ ተክል ማለት ነው፣ እያቆጠቆጠ ያለ ተክል። ፍጹም ማለት ደግሞ እንደ ግራን ወደ ታች ስሩን የሰደደ ወደ ላይ ደግሞ
ቅርንጫፉን ያገዘፈ ፍጹም የሆነ ክርስቲያን ማለት ነው። ቅዱስ ጴጥሮስን በወጣኒነት ሳለ ገና በሕፃንነት ሳለ ፈርተህ ትክዳለህ አለው። ወአመሰልህከ በሃይማኖት ከጎለመስክ ማለት ሶስተኛው ማዕረግ ፍጹምነት ስትደርስ ታነስደዊከ እጅ እንዲህ ታነሳለህ አለ። ቅድም አንብበናል አይደል? እጅህን ታነሳለህ ምን ማለት ነው? ወተሐውር ወታነስደዊከ ወባይድ ያቀንተከ ወተሐውር አበይ ፈቀድከ ይለዋል። ቅድም ራስ ትታጠቃለህ ነበር አለ ነው። በዚህኛው ግን ስትጠነክር አለ ይሄ ጽኑ ግራር ስትሆን አንደኛ እጅህን ታነሳለህ በፈቃድ አንድ፣ ሁለት ወባይድ ያቀንተከ ሌላ ሰው ያስታጥቅሃል፣ ሶስት ወተሐውር አበይ ፈቀድከ ወደማትፈልገው ትሄዳለህ። ቅድም ነበር ያለው ወደምትፈልገው ትሄዳለህ። አሁንስ ወደማትፈልገው። ትርጓሜ ምንድን ነው መሰላችሁ? ወአመሰልህከ በሃይማኖት በጎለመስክ ጊዜ በንጽህና በቅድስና ከፍ ባልክ ጊዜ ወይም ሶስተኛው ማዕረግ ስትፈጽም ወይም አስረኛው ማዕረግ ማለት ተሰጥሞ ብርሃን ማለት ነው። ሥላሴ አካል ከህልውና መረዳት እዛ ላይ ስትደርስ እጅህን ታነሳለህ ማለት ለመስቀል ሮም ላይ ልሰቀል ትላለህ። አትፈራም። በፊት ፈርቶ የለ አላውቀውም ብሎ አሁን አትፈራም። እጅ በራስ ታነሳለህ። አንድ ወባይድ ያቀንተከ ኔሮን ቄሳር ንጉሱ መጥቶ ሰይፍ ያስታጥቃል ወይም ግርፋት ያስታጥቃል። እንደዚህ ይገርፈዋል። ጀርባው፣ ከፊቱ፣ ከደረቱ፣ እግሩን፣ ግንባሩን፣ ራሱን ይገርፈዋል። ሌላ ያስታጥቃል ማለት የሮሙ ንጉስ ኔሮን ቄሳር ያስታጥቃል። ቀበቶ አይደለም ጅራፍ ያስታጥቃል፣ ሰንሰለት ያስታጥቃል። ግርፊያ ማለት ነው። ወይ ወስደህ አበይ ፈቀድከ ወደማትፈልገው ትሄዳለህ ማለት ወደ ሞት ትሄዳለህ ማለት ነው። ወደ ሞት ስንሄድ ፈልገህ ነው እንፈልገዋለን። በግድ ነው በውድ ነው የምንሄደው? በውድማ ቢሆን ቶሎ ነበር። በግድ ነው ወደ ሞት የምንሄደው። እግዚአብሔር ከሞት ይሰውራችሁ። ወባይድ ያቀንተከ ወተሐውር አበይ ፈቀድከ ወደማትፈልገው ወደ ሞት ትሄዳለህ ካለው በኋላ ይሄ ጌታ ቃል ነው። ዮሐንስ ወልደ ነጎድጓድ ሲጽፍ ምን አለ? ወዘንተ ዘይቤ በአይ ሞት ሀለው ይሰብሖ ለእግዚአብሔር። ጌታ እንዲህ ማለቱ ይላል ዮሐንስ ደግሞ ሲጽፍ ታች ወረድ ብሎ እንዴት ሆኖ እንደሚሞትና እንዴት አድርጎ እግዚአብሔርን እንደሚያከብረው ሲነግረው ነው ብሎ ዮሐንስ ወልደ ነጎድጓድ አብራራ ከታች። እንግዲህ ዛሬ የአባታችን የአቡነ ገብረ መንፈስ ቅዱስ መታሰቢያ በዓል ነው። የመልአኩ የቅዱስ አቁኤል መታሰቢያ በዓል ነው። እንደገና የ72ቱ አርድእት መታሰቢያ በዓል ነው። ዋናው ግን ዛሬ የሚነገረው ትምህርት የቅዱስ ጴጥሮስና የቅዱስ ጳውሎስ በዓለ ዕረፍት። በአጭር ቃል ግን ልንገራችሁ። ቅዱስ ጳውሎስ የጠርሴስ ሰው ነው። የኦሪት ምሁር ነው። የቀደመ ስሙ ሳውል ነው። የተሰጠ ማለት ነው። አስቸጋሪ ሰው ነው። አስቸጋሪነቱ ግን ለአምልኮተ እግዚአብሔር ነው። ኦሪታዊ ነው። አይሁዳዊ ነው። አንድ ገጽ ብሎ የሚያምን ነው። ገና የአዲስ ኪዳኑን ሕይወት ወይም ደግሞ የመሲሁን መምጣት ያልተቀበለ ሰው ነበረ። እንደምታውቁት የቅዱስ ጳውሎስ ስራው ማሳደድ ነው። ወንጌልን ዲቃላ ሕግ የሚሉ ማን ነው? ኦሪትን ዲቃላ ሕግ የሚሉ አዲሱን ሕግ ወንጌልን ደግሞ ሙሽራ ብሎ የሚቀበሉትን ያሳድድ ነበር። አንድ ሁለተኛ መሲህ ተወልዷል ወይም ኢየሱስ የኃጢአት ስርየት ይሰጣል፣ በማእከለ ምድር በቀራንዮ ተሰቅሎ ዓለሙን አድነዋል፣ የእግዚአብሔር ልጅ በምድር ተገልጧል የሚለውን ትምህርት ቅዱስ ጳውሎስ አይቀበልም። እንዲህ ብለው የሚያምኑትን ሁሉ ምን ያደርግ ነበረ? ያሳድድ ነበረ። እንዲያውም በትርጓሜያችን ምን ይላል? በክርስቶስ ስም የተጠሩ በክርስቶስ ስም የሚያምኑ ከዋሉበት አያድሩ ካደሩበትም አይውሉ። ቅዱስ ጳውሎስ ከሊቀ ካህኑ ደብዳቤ እየተቀበለ በየአውራጃው በየቦታው ያሳድዳቸው ነበረ። ከዚህ የተነሳ አምላካችን ክርስቶስ በአመፅ ይወሳለ ቅዱስ ጳውሎስን ወይም ሳውልን ጠራው። በደማስቆ በረሃ ላይ የሊቀ ካህናቱ ደብዳቤ ይዞ ሲሄድ ለግርፋት ከሰማይ
እንደ መብረቅ ያለ ብልጭ አደረገበት። ያ ምንድን ነው? ትምህርተ ግርማው ነው። የእግዚአብሔር መገለጫው መንገድ ነው። ነጸብራቁ የመብረቁ ነጸብራቅ ከዓይኑ ብሌን ጋር ቢገናኝ ዓይኑ ጠፋ፣ ዓይኑ ታወረ። ማነህ አንተ አለ። አነ ውእቱ ኢየሱስ ናዝራዊ ዘትሰድደኒ ያለ። ምዕመናንን ከዋሉበት አላሳድር ካደሩበት አላውል እያልክ የምታስቸግር የምታሳድደኝ እኔ ነኝ። ከዛስ ሰው የተሳለውን ቢላ የተሳለውን መጥረቢያ ቢረግጠው የሚጎዳው ማለት የረገጠው ነው አይደል? ትጎዳለህ። ይብእሰከ ረጊስ ውስተ ቀኖት በልህ ያለው የተሳለውን ቢላ ወይ ደግሞ ቀኖት ብትረግጠው የምትጎዳው አንተ ነህ። ተመለስ። ጌታዬ ወይ ምን ላድርግ? ሂድ ወደ ሐናንያ ያጠምቃል። የቅዱስ ጳውሎስ የቅዱስ ማነው የሳውል ብለን ጨርሰው ቅዱስ ሳውል ተነስቶ ወደ ሐናንያ ሄደ። ማን ልበለዋል? ሐናንያ ጳውሎስ በለዋል። ጳውሎስ ማለት ምርጥ ዕቃ ማለት ነው። አሁን ምርጥ ዕቃ ሲባል የሚዝግ ዕቃ አለ፣ የሚዝግ አለ፣ የሚለወጥ አለ፣ የሚያረጅ አለ፣ የሚሻፈፍ አለ ብሎ ነው የሚለቃል። ቅዱስ ጳውሎስ እንደዛ አይደለም። በምንም የማይለወጥ ዕቃ ማለት ምርጥ ዕቃ ነው አድርጎ ምርጥ ዕቃነቱ ግን ለምዕመናን ለመንግስተ ሰማያት አድርጎ ሾመው። አገልግሎቱ ያን የተጀመረ ልክ ዓይኑ ሲበራለት ሕገ ወንጌል በራለት፣ ማስተማር ጀመረ። ያሳደዳቸውን ምዕመናን ለመካስ ሲል ስንት መልእክት ጻፈ? 14 ማንም አልጻፈም። ማን የጻፈ? አብረውት እኮ የነበሩት እነ ቅዱስ ዮሐንስ አልጻፉም። ምን ነው ፍየል ከመድረሰዋ ፍየል ከመድረሰዋ ቅጠል መበጠሰው ይባላል አይደለ? ቅዱስ ጳውሎስ ጌታ ባረገ በ7ኛው ዓመት ተነስቶ አጠፋቸው። 14 መልእክት ጻፈ። ለምን? ሊቁ ምን ብለዋል? ሰላም ለጳውሎስ ሃይማኖተ ክርስቶስ ዘአግሃደ ይላል። የክርስቶስን ሃይማኖት ለገለጠ ለጳውሎስ ሰላም እላለሁ። እስከ አቁሰልዎ በሰይፍ ወመጠወ ክሳደ፣ በሰይፍ እስኪቆራርጡት አንገቱም እስኪጸድ ድረስ ከመ ያግብእ ሕዝበ እየንተ ቀዲሙ ሰደደ፣ አስቀድሞ የበተነውን ሕዝብ እንዲሰበስብ። በላዕለ አብዳን ተመሰለ አብደ፣ ለሰነፎች ሰነፍ እብድ መሰለ። ወለአይሁድኒ ኮኖሙ አይሁደ፣ ለአይሁድም አይሁድ ሆነላቸው። የበተነውን ሕዝብ ለመሰብሰብ። ከእብዱ ጋር ቅዱስ ጳውሎስ እብድ ይሆናል። ታስታውሳላችሁ? ቅዱስ ጴጥሮስን በጥፊ ሲመታ ከጤነኛው ጋር ጤነኛ ነው፣ ከባለጸጋው ጋር ባለጸጋ ነው፣ ከድሃው ጋር ድሃ ነው፣ አብሮ ቁጭ ብሎ ይለምናል። የበተነውን ሕዝብ ለመሰብሰብ ቅዱስ ጳውሎስ ከዚያ ጊዜ ጉባኤ ጀመረ። ወንጌሉ የሰፋ ሆነ፣ ቀጠለ እስከ ሮም አደባባይ ድረስ። አባቶቻችን ሊቃውንት ቅዱስ ጳውሎስን እንዲህ ይሉታል፣ ጳውሎስ ሐዋርያ ይሉታል። እስኪ ሐዋርያ በሉ፣ እስኪ በሉ እንጂ። ሐዋርያ ማለት ሀጅ ወራጅ ማለት ነው። ሀጅ ወራጅ ውሃ ማለት ነው። ወደዚህ ብቶ ነበር ወራጅ ውሃ ማለት ነው። ቅዱስ ጳውሎስም ለስብከተ ወንጌል እረፍት የለውምና ጳውሎስ በሉ እስኪ ማለት ልሳነ ክርስቶስ በሉ እንጂ ልሳነ ክርስቶስ በሉ። የቅዱስ ጳውሎስ ስም ነው። የመጀመሪያው ምንድን ነው አልኳቸው? አይ ትርጓሜው ኢትዮጵያውያን ሊቃውንት ሐዋርያ ኢትዮጵያውያን ሊቃውንት የሰጡት ስም ነው። ያማ ጌታ የሰጠው ስም ነው። ኢትዮጵያውያን ሊቃውንት ነው ያልኩት። ኢትዮጵያውያን ሊቃውንት ስም ሰጥተውታል። የመጀመሪያው ሐዋርያ ብለውታል። ሁለተኛው ልሳነ ክርስቶስ፣ የክርስቶስ ምን አንደበት ማለት ነው። የክርስቶስ አንደበት ይዋሻል፣ ይቀጥፋል፣ የማይለወጥ ማለት ነው። ለምሳሌ እኛውን ጠዋት ብንመርቅ ከሰዓት ጠዋት ብናከብር ደግሞ ከሰዓት አይ ጥሩ ሰው ነበረ ግን አይረባም እንላለን። እርግማንና ምርቃት በአፋችን አለ። የክርስቶስ አንደበት ግን ከዚህ የተለየ ነው። ቅዱስ ጳውሎስ ምን አለው? ልሳነ ክርስቶስ፣ የክርስቶስ ልሳን። ሁለት ሶስተኛው ልሳነ እፍረት ምዑዝ ይለዋል። እንደ ጵስጥቂስ፣ እንደ ሽቱ፣ እንደ ናርዶስ ጥሩ መዓዛ ያለው አንደበት ማለት ነው። ሶስተኛ ስም የአንዳንድ ሰው ንግግር ይከረፋል። ታውቃላችኋል? ልብን ያደማል። ቅዱስ ጳውሎስ ሲናገር ከአንደበቱ የሚወጣው ቃል
መዓዛ ነው የሚሸጠው። ወደ ምዕመናን ሲመጣ መዓዛ መለኮትን ገንዘብ እንዲያደርጉ ያደርጋቸዋል። ሲናገር ሲያስተምር ምነው ትምህርቱን ባላቆመ ይላሉ ምዕመናን። የሚናገረው ቃል ተስፋ ይሰጣል። ልክ እንደ ቅዱስ ዮሐንስ አፈወርቅ ማለት ነው። ቅዱስ ዮሐንስ አፈወርቅ በቁስጥንጥንያ ጉባኤ ሲያስተምር መሽቶ ይነጋ ነበረ። እንደዛም ሆኖ ምዕመናን ትምህርቱ እንዳያቋርጥባቸው ይሰጉ ነበር ይላል። ቅዱስ ጳውሎስም ልሳነ እፍረት ምዑዝ አሉት። አራተኛ ስሙ ማኅቶተ ቤተ ክርስቲያን ብሎ እስኪ የቤተ ክርስቲያን መብራት የቤተ ክርስቲያን መብራት። ከዛ ስንተኛ ደረስን? አራተኛ። አምስተኛ አዘቅተ ጥበብ የጥበብ ጉድጓድ። እንደገና ቀጣይ ስንተኛ ነን? ስድስተኛ ጥበብ ስጋዊ ጥበብ መንፈሳዊ ያለው ማለት ነው። ሰባተኛ አይኳቲ አመስጋኝ። ቅዱስ ጳውሎስ በመከራው ሁሉ አመስጋኝ ነው። እግዚአብሔርን ብቻ አይደለም የሚያመሰግነው። መልእክቱን ብታነቡት 14ቱንም መልእክት ብታነቡት ትንሿን አገልጋይ ፌበንን አይንቃትም። ፌበን ሰላም ብላችኋለች ይላል። በማዕድ ቤት ውስጥ እንጀራ ጋግራ የምታቀርበዋል ልድያን እንኳን አይረሳትም። ልድያ ከኔ ጋር በወንጌል ትደክማለች ሰላም ብላችኋለች ይላል። ታስታውሳላችሁ? ማርቆስ ወልድየ በግብፅ ያለችው ቤተክርስቲያን ማርቆስ ልጄን ሰላም ይላችኋል እንዴ! እኛ መድረክ ላይ ቆመን ታች ያለው ዘማሪ እናመሰግናለን። እንደው ይከብደን የለ እንደዚህ ያዝ ያደርገናል እኮ። ቅዱስ ጳውሎስ እግዚአብሔርን ብቻ ሳይሆን ምዕመናንንም አገልጋዮቹን ትንሹንም ትልቁንም ያመሰግናል። አይኳት ያሉት አመስጋኝ። የመጨረሻው ስምንተኛው መርስ ወዛሂን አምባ መጠጊያ ማለት ነው። ጳውሎስ አምባ መጠጊያ የማን? ምዕመናን ክህደት በጸናባቸው ጊዜ ቶሎ ብለው የዕብራውያን መልእክት ያገላብጣሉ። መናፍቃን እንዳሸን ይፈላሉ አይደል? እንዳሸን መናፍቃን ሲበዙባቸው ቀጥታ የሚሄዱት ምዕመናን ወዴት ነው? ወደ ቅዱስ ጳውሎስ ነው የሚኬደው። በነገራችን ላይ የመናፍቃን መዶሻ የሚባሉት መጽሐፍት የቅዱስ ጳውሎስ ናቸው። እነ ሮሜ እነ ዕብራውያን ናቸው። ከዛ ቀጥሎ እነ ዮሐንስ ወንጌል። ቅዱስ ጳውሎስ የሁሉ ስም ኢትዮጵያውያን ሊቃውንት ሰጥተውታል። ከዛ ታይም ጀምሮ ቅዱስ ጳውሎስ እስከ ሮማ አደባባይ ተጓዘ። ቅዱስ ጴጥሮስ ደግሞ ከጥብርያዶስ አጠገብ ባለች በገሊላ በቤተ ሳይዳ ከድሃ መንደር የተነሳ ሰው ነው። ራሰ በረሃ እንደው ድክም ያለ ሽማግሌ፣ አሳ አጥማጅነት የተሰማራ አሳ ወጋሪ፣ ልብደ ሰሪ ይሉታል ሊቃውንቱ። የድሃ ቤተሰብ የነበረ እንዲያውም ምን አሉ ሊቃውንቱ? ቅዱስ ጴጥሮስ እየሰማችሁ ነው? አስረዘሙት እንዴ? ምን አለ ሊቃውንቱ? ቅዱስ ጴጥሮስ እንዲህ ብለዋል በወንጌል ሀደግነ ኩሎ ተሎና ከምንትኑ ታሰየነ። ጌታ ወይ ሁሉን ትተን ተከተልን። ምንድን ነው ዋጋችን አይደል? ሊቃውንቱ ምን አሉ? ቅዱስ ጴጥሮስ እንዴ የሆነ ቀን አሳ ልያዝ ብሎት ሲያለቅስ አልነበር ወይ? ሁሉን ትቼ ተከተልኩ ያለው ምኑን ነው አሉ ሊቃውንቱ። ሲመልሱ ምን አሉ? አይ አንድ አህያ ነበረ፣ አንድ አህያ። ሌሎቹ ሊቃውንት ደግሞ ይህንን አፈረሱ። አይ አንድ አህያም የለውም፣ እከብር ባይ ልብ ግን ነበረው። ቅዱስ ጴጥሮስ ጌታን የተከተለው እከብር ባይ ልብን ትቶ ነው። ገብቷችኋል? ሰው ነገ ባለጸጋ ሆናለሁ የሚለውን ፍላጎቱን ምን አደረገው? ትቶ ክርስቶስን ተከተለው። ከዛ ጊዜ ጀምሮ ቅዱስ ጴጥሮስ አሳ አጥማጅነት ይቅርብህ፣ ሰውን አጥምድልኛል። ምናልባት እንዲያው በዚሁ እንዲያው አያይዤ የምነግራችሁ ትልልቅ ሰዎች የሚፈጠሩት ከተናቀ ቦታ ነው። የትኛውም የመጽሐፍ ታሪክ ብታነቡ ከባለጸጋ ቤት ከጥሩ መንደር ታላቅ ሰው አይወጣም። ይህ ስላችሁ ግን ከቤተሰቦቻችሁ ታላቅ ሰው አይወጣም እያልኳችሁ ደግሞ አይደለም። ምናልባት ባለጸጋ ከሆናችሁ ብዬ ነው። እኔ እያልኳችሁ ያለሁት ግን በታሪክ ደረጃ ከጥሩ መንደር ወይ ደግሞ ከጥሩ ቤተሰብ ቁም ነገረኛ ሳይወጣ መጽሐፍ ቅዱስ ላይ ሙሉ ብትመለከቱ ሐዋርያት ሙሉ የተመረጡት ከተናቀ ሰፈር ከድሃ ቤተሰብ ነው የተመረጡት። አሁን ባለፈው ኃጢአቱ የሚወቅሰው የለም እንጂ እነ ናትናኤል የተመረጡበትን ታውቃላችሁ። በታሕተ ዕፀ በለስ በበለስ ጫካ ውስጥ እየተደበቀ አልባሌ ስራ ይሰራ ነው ያገኙት። ተስፋ በመቁረጥ ውስጥ ሆኖ፣ ዲፕሬሽን ውስጥ ሆኖ፣ ጭንቀት ውስጥ ሆኖ ህይወት መሮበት ባለበት ሰዓት ነው።
ማቴዎስ እየቀረጠ ነው፣ የሰው ሀብት እየበላ ሰው እያስለቀሰ ነው የመረጠው ከድህነት የተነሳ። እነ እንድሪያስ እነ ቅዱስ ጴጥሮስን ተዋቸው። እነሱ እንዲያው ትንሽ እንዲያው የተሻለ ተብሎ የሚታሰበው የዘብዴዎስ ልጆች ናቸው፣ ዮሐንስና ያዕቆብ ናቸው። የድሃ ቤተሰብ እንኳን ቢሆኑም ግን ትንሽ ልጆችም ስለነበሩ አቅርቧቸዋል። በአጭሩ ግን ሰው የሚመረጠው ከተናቀ ቦታ ሲሆን የተመረጠው ከተናቀ ቤተሰብ እግዚአብሔር ሰውን ይመርጣል። ለዛ ነው ቅዱስ ዳዊት 6 ወንድሞች እያሉ ከፍ ከፍ ያሉ የከበሩ አይደል? ማን የመረጠው? ክርስቶስ እረኛውን። ዳዊት ምን አለ እንዴ? እኔ ነኝ ንጉሥ ሆነው አለ 12 ዓመቱ ነው። አዎ ሲሉት መኑ ነገሩ ለእግዚእ ለጌታዬ ማን ነገረው? የበጎች እረኛ መሆኔ፣ ልጆቼ በገና እንደሚደረድሩ የእሴይ ልጅ መሆኔን፣ ከነገደ ዳዊት መሆኔን ማን ነገረው ለጌታዬ? መኑ ነገሩ ለእግዚእ ለጌታዬ ማን የነገረው? እኔ እዚህ መሆኔን ማን ነገረው ለእስራኤል አምላክ አለ። ልጅ ነበር፣ 12 ዓመት ልጅ ስለነበረ። ቅዱስ ጴጥሮስ የተመረጠበት ሁኔታና የነበረበት ቦታ ከደካማ ሰፈር ከደሃ ሰፈር እንዲያው ትልልቅ ባለጸጎች አሉበት ከሚታሰብ መንደር አይደለም ማለት ነው። ስለዚህ እግዚአብሔር እንዲመርጠን ምን እናድርግ መሰላቸው? ከተናቁት ጋር አብሮ መሆን። እየሰማችሁ ነው? ልብሱ ካደፈው፣ አንደበቱ ድዳ ከሆነው፣ ተንቋል ከተባለው፣ ተገፍቷል ከተባለው፣ አይረባም ከተባለው ጋር ዋሉ። ልብሱ ካነጻው ጋር ብትሉ ምንም ጥቅም የለውም። አንደበቱን ከሚያንቀላጥፈው ጋር ብትሉ ምንም ዋጋ የለውም። አሁን ዘመኑ እንዴት ያለ ዘመን መሰላችሁ? ሐሰትን በእውነት አሳይቶ የሚነሳ ትውልድ ነው። ሐሰትን በእውነት አሁን በሰዓት ላይ ደጋግሞ ከመደረጉ የተነሳ ኃጢአት ጽድቅ ሆኗል አይደል? ሐሰት ምን ሆኗል? እውነት ሆኗል። በዚህ ሰዓት እንዲያው እንደ ትእዛዝ አይደለም እንደ ቤተክርስቲያን አባት ግን ምክር የምሰጣችሁ የተናቀ መንደር ሂዱ። መኪናችሁን እየነዳችሁ አለ አይደል? ቂርቆስ አካባቢ አሁን እስከ አሳንኪስ ተነስተዋል። ሌላም አካባቢ ካለ ገባ ብሎ በጣም የደከረ የተበላሸ መንደር የለም። በመኪናችሁ ግቡና 10 ብር 20 ብር ነው እስኪ 50 ብር ካላችሁ ደግሞ 5 ሺህ ብር በድብቅ መኪና ስቁጭ ብላችሁ ጎብኟቸው። እግዚአብሔር ያለው ያ መንደር ነው። ጌታ የተገኘው ወይ ደግሞ ጌታ የተወለደው ቤት መስሏቸው ከናዝሬት ነው አይደል? ናትናኤል ምንድን ነው ያለው? በውኑ ከናዝሬት ደግ ሰው ይወጣል? አይወጣም ተብሎ ግን ይወጣል። እግዚአብሔር ማስተዋል ነው ያድለን። ስለዚህ ከተናቁት ጋር አንዋል፣ ከተናቀው መንደር አንለይ። ይሄ የነጣው አካባቢ እንተወው ግድ የለም ማለት ማድመቂያ ነው የምንሆነው። እኔ አንዳንድ ጊዜ ይቅርታ አድርጉልኝና ያው ምናልባት ያው በቤተሰብ ምክንያት እንደዚሁ ማህበር አውቃለሁ፣ እንደናንተ ማህበር የሚጠጡ አውቃለሁ ቤተሰቦች እና ዝም ብዬ አየሁ። እርስ በርስ የሚሳሳቡት ሁሉም ባለጸጎች ናቸው። ማህበሩ አባል የሚሆነው ባለጸጋ ነው። በእነሱ ሌቭል ያለ ነው። አየሁ። አልመጣም አልኳቸው። ለምን? ድሃ የለም እኮ መካከላቸው። አንድ ድሃ፣ አንዲት የቸገረ እንደው ቤት ኪራይ የቸገረው መኪና የሌለው እንደው ልብስ የሚቀይር የሌለው 1 2 3 ድሃ እንኳን እንዴት አታስገቡ? እንኳን ማህበራችሁ የምታግዙት የምትረዱት በማንስ በመድኃኒዓለም ስም ብዬ ወጣሁበት የቤተሰብ ማህበር አለ። አንድ አልፎ አልፎ ነው የሚሄደው። አልሄድም፣ ቅር ብሎኝ። ከተናቁት ጋር አንሆን፣ የተናቀውን መንደር እንጎብኘው ለማለት ነው። ቅዱስ ጴጥሮስ ክርስቶስ ሰው አጥማቂነት ከመረጠበት ጊዜ ጀምሮ እስከ ሮማ አደባባይ ተጓዘ። ጳውሎስ ከጠርሴስ አስቡት። ጴጥሮስ ከቤተሳይዳ፣ ቅዱስ ጳውሎስ 42 ዓመት በአገልግሎት ቆይቶ በወንጌል፣ ቅዱስ ጴጥሮስ 50 ዓመት መዋዕለ ስብከት በስብከት ቆይቶ የተገናኙ ሮም የድንገራችሁና ትምህርት የተከለ ሮም ተገናኙ። ንጉሱ ኔሮን ቄሳር ነው፣ አመፀኛ ነው፣ ከሃዲ ነው፣ ጣዖት አቆሞ የሚሰግድ ነው፣ የሚያሰግድ ነው። ይህ ሽማግሌ ማን ነው አለ። ታምራት ሲደረጉ፣ ሙታን ሲነሱ፣ ለምጻሞች ሲነሱ፣ ጎባቶች ሲቀሙ፣
የካዱ ሲመለሱ፣ የወደቁ ሲነሱ፣ ሀገሩ ሮም መዓዛ ሃይማኖት ሸተተች ይላል። ማን ነው ይህ ሽማግሌ? ይህ ሽማግሌማ ጴጥሮስ ይባላል። የክርስቶስ ደቀ መዝሙር ነው። ምን ይላል? በክርስቶስ እመኑ ይላል። በማን እመኑ? በክርስቶስ እመኑ ይላል። ነው አምጡ ጥሩታል። ማን ነው ስምህ? ጴጥሮስ። ምን ትላለህ? በክርስቶስ እመኑ እላለሁ። ለጣዖት ትሰግዳለህ? አትሰግድም? አይ አልሰግድም። የኔ ፈጣሪ እኔ የማመልከው የአብ የባህሪ ልጁ በሆነው በኢየሱስ ክርስቶስ ነው። እምቢ አለ። አይቻልም፣ አልሰግድም አለ። ንጉሱ ፍርድ ፈረደ። ምን አይነት ፍርድ? ተሰቅሎ ይሞት አለ። ወደዚህ እያያችሁ ነው። ምን አለ ነው እንዴ? ተሰቅሎ ይሞት ብሎ ፈረደበት። እኔ አንድ ጥያቄ ልጠይቃችሁ። እኛ አሁን በዚህ ዘመን ላይ በነገራችን ላይ ጣዖት አቁሞ ስገዱ የሚለን የለም። እንደዛ ይኖራል ብላችሁ ታምናላችሁ? ከዚህ በኋላ የሚነሳ ይመስላችኋል? የለም። እንደዚህ ሐሳዊ መሲስ እንዲያው አንዳንድ ሰነፍ ሰባኪ እንደነገሩን እንደዚህ ብሎ ምናምን የሚመጣ ይመስላችኋል? ጥርሱን አግጦ አይኑን አፍጦ የሚመጣ ይመስላችኋል? አይደለም። በዚህ ሰዓት ላይ እንድንሰግድ የምንደረገው ለሁኔታ ነው። ሁኔታዎች ናቸው። ለሁኔታዎች እንድንሰግድ እንደረጋለን። ለትዕቢት፣ ለሐሜት፣ ለመነቃቀፍ፣ ለጥርጥር፣ ለክዳት፣ ለሽንገላ፣ ለማስመሰል፣ ለጥላቻ፣ ለመለያየት እንድንሰግድ ይደረጋል። ያው ነው የተፈጨው ዱቄቱን አምጪው ነው። በቃ ወድቀናል ማለት ነው። ስለዚህ ሰይጣን ሁልጊዜ የሚያቀርብላችሁ ለእናንተ ምንድን ነው? ለሁኔታ እንድትሰግዱ ነው። በተለይ ደግሞ ወደ ቤተ እግዚአብሔር ስትቀርቡ አሁን መድኃኔዓለም ዝክር ትጠጡ የለ? መድኃኔዓለም ታመሰግኑት የለ? እሰይ ነፍሴ ተደሰተች ትሉ የለ? ይመጣል ፈተና እንድትሰግዱ ሰይጣን በአራቱ ማዕዘን ለእናንተ ፈተና ያዘጋጃል። እግዚአብሔር ፈተናውን ያደርግላችሁ። ቅዱስ ጴጥሮስ አልሰግድም አለ። ይሙት ተብሎ በስቅላት ተፈረደበት። ሲፈረድበት በአውድ ላይ የንጉሱ ቤተሰብ ልጅ ትሰማለች። በቅዱስ ጴጥሮስ ያመነች እየሮጠች ሄዳ ምን አለችው? ጴጥሮስ እዚህ ምን ትሰራለህ? ንጉሱ አሰቅሎ ሊገልህ ነው። ሂድ ከዚህ ጥፋ አለችው። በቃ እዚህ ጋር ነው የሚያሳዝነኝ። ቅዱስ ጴጥሮስ ያ ሁሉ ወኔ ያላል ውሃው ነው። በቃ ደነገጠ። ከከተማው ምን ጊዜ ወጥቶ እንደሚሰወር ፕሮግራም አደረገ። ምን አለ ስንክሳሩ? እንዲያውም ወወለጠ አስኬማሁ ከመያይምረው ሰባይ ኢቲ ሀገር ይላል። የዛች ሀገር ሰዎች እንዳያውቁት አስኬማውን አለ ቆቡ ሐዋርያት ቆብ ነበራቸው። ነገራችን አስኬማውን ለወጠ። ጥቁሩን ቀይ አደረገው፣ ቀዩን ጥቁር አደረገ። አለባበሱን ቀየረ ማለት ነው። ልክ እንደ አባ መቃርስ ቅድስት አትናስያን ከዝሙት ቤት ሊያድናት ሲል የጎረምሳ ልብስ ለብሶ ነው ሄደው፣ ቀሚስ ቆብ አስቀምጦ ማለት ነው። እኛ ኃጢአት የምንሰራበት ሰውን የምናማበት ክህነት በአግባቡ ያልፈጸምበትን ቅዱስ ጳውሎስ ቅዱስ መቃርስ ልብሱን አክብሮት ወዶት አግኖት አስቀምጦ ተራ ልብስ ለብሶ አልባሌ ሰው መስሎ ወንድ አዳሪ መስሎ ነው አትናስያን ካለችበት እሳት ያዳናት። ልብሱን ቀይሮ ለድህነት ማለት ነው። እኛ አይደለም ልብሳችንን ቀይረን እንዲሆነን እንኳን ማዳን አልተቻለም እኮ። እንደዚህ አምሮብን ሁሉ ማዳን አልቻለም። ያው መነቃቀፍ ነው። ያረጉት ጫማ አንተ እንዴት ነው ይላል ስብከቱን ትቶ ማለት ነው። መቼ ነው እየሰማው ነበረ ሰሞኑ ይሄ ጫማ ኢትዮጵያ ውስጥ ተለብሰዋል እንዴ ብሎ አንዱን ካህን አንዱ ምዕመን ሲተቻቸው አይቼ ገና ጥሪት ላይ ነው ያለነው። አባቶቻችን ግን ልብስ ለብሰው ብቻ አይደለም የክህነት ልብስ ለብሰው ብቻ አይደለም ሰውን የሚያድኑት የነበሩት። አልባሌ ሰፈር ሲሄዱ ይህንን ምን ያደርጉታል? እሺ ጥያቄ ልጠይቃችሁ። እኔ ቀሚስ ስለለበስኩ ቆብ ስላጠለኩ እናንተ ነጠላ ስለለበሳችሁ እንጸድቃለን? ልብሱ ያጸድቃል? የሚያጸድቀው ምንድን ነው? ስራ ነው። ልብስ አያጸድቅም፣ ስራ ነው። እና ቅዱስ ጴጥሮስ ልብሱን ቀየረ። አንዳንዴ እንዳትፈርዱ። አሁን አንዳንድ ሰው ይኸው ጳጳሳቱ እየፈሩ መነኮሳቱ እየፈሩ ይላል አይደል? ሰው መከራ ሲመጣ የቅዱስ ጴጥሮስ እኮ ፈርቶ ልብሱን ቀይሮ ፈረጠጠ እኮ እያልኳቸው፣ ግን ሮምን ትቶ እንዴ እንዳያገኘኝ ብሎ ፈርቶ ነው በቃ ይሮጡ።
ለምን ቅዱስ ጴጥሮስ ያህል ጻድቅ ደግ ሰው ለምን እንደዚህ ያደረገ ካላችሁ ሞት አስፈሪ ነው። ሞት አይደለም ለጴጥሮስ ጌታን አስለቅሶታል እኮ። ተከዘት ነፍሴ እስከ ሞት ተጨነቀች። ሞት አስጨናቂ ነው። አሁን አንዳንድ ሰው ደግሞ ይወጣና አንዱን አገልጋይ ወይ አንዱን ጳጳስ ለማሳጣት ኑዋ ከኔ ጋር እንዋጋ የሚል ሰው የተባማለን ሲመጣስ መሳሪያው የመጀመሪያ የሚደበቁ እሳቸው ናቸው። ሞት አስጨናቂ ነው። መከራ አምጣብኝ አይባልም ወገኖች። ጌታ ሆይ እኔ አልችልም በሉ። ፈተና እንዳይመጣባቸው እኔ አልችልም፣ እኔ ደካማ ነኝ፣ እኔ ውዳቂ ነኝ፣ እኔ ከሰይጣን ጋር አልችልም፣ አልሟገትም፣ አቅም የለኝም፣ ፈተና አታምጣብኝ ነው የሚባለው። ኑ እንዋጋ ግን አይባልም። እንዋጋ አይባልም። ሰይጣን እኮ አባ እንጦንስን እንዲህ ብሎታል። እንጦንስ አለው ከዕለታት አንድ ቀን ገብርኤል ነኝ ብሎ ተገለጸለት። እንጦንስ አንገቱን አሸዋ ውስጥ ቀበረ። እንደዚህ ቅብር አደረገ። ምን ሆነህ ነው አለው። እኔ እኮ መልአኩ ቅዱስ ገብርኤል ነኝ እና እንግዲያውስ እኔ በምድር እያለሁ መልአክን የማይበት ጸጋ የለኝም አለው። እንደ ጉምተኖ እንደ ጢስተኖ ጠፋ ሰይጣን። በጥንተ ዓለም እስከ ዛሬ ድረስ ብዙ ሰው አይቻለሁ። እንደ አባ እንጦንስ ግን በትህትና ድል የነሳኝ ማንም የለም ብሎ ተረጠጠ ይላል። እንደ ጉምተኖ ማለት ነው። እግዚአብሔር ሰይጣንን ያስታክስልን። ቅዱስ ጴጥሮስ ፈራ ይላል ማለት አገልጋዮች ፈተና ሲገጥማቸው አንዳንድ መለዋወጥ ሲመጣ አይክፋችሁ ለማለት ነው። ፈተናው ነው፣ ስጋ ነው፣ ሞት ነው፣ ያስፈራል ብላችሁ እንድትረዱ። እኔ አሁን በቅዱስ ጴጥሮስ እየፈረድኩ አይደለም፣ እንደናንተው ኖርማል ነው እያልኩ ነው። ሰው ነው፣ ፈራ። ከከተማው ጫፍ ሲደርስ ግን ተጉዞ በቃ ወጥቷል እኮ ከሩቅ አምላካችን ክርስቶስ ሰው መስሎ ተገለጸለት። ከመዛ የአእምሮ ቀዳም ይላል። አስቀድሞ እንደሚያውቀው ሰው ሆኖ አነጋገረው። ፊቱን ሲያየው በፊት ወይ ግብፅ ወይ ሶሪያ ወይ ኢየሩሳሌም የሚያውቀው አይነት ፊት ነው። እንዴ አንተ አላውቅህም አለ ጴጥሮስ። ሽማግሌ ታውቀኝ ይሆናል፣ ወዴት ትሄዳለህ አለ። ወደ ሮም እየገባው ነው። ምን ትሰራለህ? ከመሰቀል ልሰቀል ነው አለ። ትሰቀል ነው አለ። ትሰቀላለህ አለ። አዎ። ለምን? አንዳንዶች ለጥብዓት ለአብነት ይሆናሉ ብዬ ያሰብኳቸው ፈርተው ሸሽተዋል ሲለው ለካ አንተ ጌታዬ ነህ ብሎ ተመልሶ ቁልቁል ስቀሉኝ ብሎ ተሰቀለ። አንድ ምስጢር መምህር ኤርምያስ የሚባሉ የቤተክርስቲያን ሊቅ አሉ። አሁን አሜሪካን ሀገር ነው የሚኖሩት። መዝገበ ታሪክ የሚባል መጽሐፍ አላቸው። መምህር ኤርምያስ አሁን ማን ነው ንጉስና ስማቸው? አባ ኤርምያስ፣ ስማቸው አልተቀየረም። አባ ኤርምያስ ነው የሚባሉ በጣም ሊቅ ናቸው። የቅኔ ባለሙያ ናቸው። የእሳቸው ታሪክ መዝገበ ታሪካቸው ምን ብለዋል? ይሄኛው የስንክሳሩ ነው። እሳቸው ምን አሉ? ፈተና ሲመጣበት ቅዱስ ጴጥሮስ ወደ እግዚአብሔር ይጸልያል። እሳት አዝንቦ ያቃጥለላታል ጠላቱ። የዛ ቀን ግን ሲጸልይ ፈርቶ ጌታ ሲሰቀላየው ምን ነው ለምን ጌታ የተሰቀልክ? ዳግመኛ በሮም ተሰቀልክ ሲለው አንተ ፈርተሃል፣ አንተ ስለፈራ እኔ ልሰቀልልህ ብዬ ነው ሲለው በጥብዓት ተሰቀለ። እዚህ ጋር ሰማዕትነቱ ተፈጸመ። ቅዱስ ጳውሎስም በተመሳሳይ ወደ ፍርድ አደባባይ ያቀረቡት፣ አንገቱ ተሰይፎ ይሞት ተባለ፣ ተፈረደበት። የሚሰይፈው ሰው ይዞት መንገድ ላይ ሲሄድ ያቺ ሴት ያልኳችሁ ከቤተ መንግስት ያለች የንጉሱ ቤተሰብ ናት። አዝማረ ንጉስ ይላታል። የንጉሱ ቅርብ ቤተሰብ ናት። ጆሮ ትጠባለች። በስብከት ያመነች ናት። ወዴት ትሄዳለህ ጳውሎስ አለችው። አይ ልገለው ነው ንጉሱ አዘዋል። ነው እስኪ እሱን ሻሽሽን አምጪው አላት። ጳውሎስ ተቀበላት። ይዞት ሄደ። አንገቱን ቆረጠው፣ በሻሿ ተቀለለ። ሰውነቱ ወደ ታች፣ አንገቱ ለብቻ ወደዚህ ጣለው። በዛች ቅጽበት የተፈጠረው ምንድን ነው? ቅዱስ ጴጥሮስ እዛ ማዶ ተሰቅሏል። ቅዱስ ጳውሎስ እዚህ አንገቱ ተሰይፈዋል። ሁለቱም በአጸደ ሥጋ ተገናኙ። የት ብትሉ ልጅቷ ያለችበት ቦታ ላይ ሄዱ ሁለቱም። ቅዱስ ጳውሎስ በአጸደ ነፍስ ሆኖ የሰጠችውን ያንን ሻሽ አምጥቶ ለልጅቷ ሰጥቷት፣ ሁለቱም በአጸደ ነፍስ ሲያርጉ አየቻቸው። ያቺ ቅድስት ልጅ። ደራሲው ምንድን ያለው? ሰላም ለጴጥሮስ ወለጳውሎስ ታፉ ይላል። ከጳውሎስ ጋር አንድ የሆነ ጴጥሮስን ሰላም እለዋለሁ። ከማን ጋር አንድ የሆነ? በሞቱ ማለት ነው። ሰላም እለዋለሁ። እምስራሃ ክቡድ ሕማም እምድኅረ አይረፉ፣ ከአስጨናቂ መከራ ካረፉ በኋላ
አልባሰ መንግስት ሰናይን ዘይታጸፉ የሰማያዊ መንግስት ልብስ የብርሃን ልብስ እየለበሱ አለ አበተረህወ ገነት ወአበ ዕረፍታት ተነጽፉ ወደ ገነት ወደ ዕረፍታት ዕረፍት ወዳለበት ገነት ወደ ተነጠፈበት ሲሄዱ ለብሰው ማለት ነው። በቅድመ አሐቲ ወለት ህቡረ አለፉ በዚያች ብላቴና ፊት ለፊት ሁለቱም አንድ ሆነው ሄዱ አለ። የስንክሳር ላይ ያለው ሀርኬ እንደዛ ብላ አስቀመጠው። ሁለቱም በአጸደ ነፍስ ለልጅቷ ሻሿን ሰጥተዋት በአጸደ ነፍስ ብርሃን ለብሰው ሲያርጉ አየቻቸው። ልጅቷ ማለት ነው። ያኛው አንገቱን ቆርጦ ሲመጣ ጳውሎስ የታለ አለችው። ልትፈትነው ጳውሎስማ ዘወድቆልሽ አደረ ሰው አላት። ዋሽተሃል፣ አሁን እኮ በዚህ በኩል አለፈው አለችው። እንዴት አለ? ይኸው ሻሼ ሰጥቶኝ አረገ፣ በስብከታቸው አመነ ይላል። ስለዚህ የቅዱስ ጴጥሮስ የቅዱስ ጳውሎስ ዕረፍታቸው በአጭሩ እንዲያው ዝም ብዬ አለፍ ብዬ ልንገራችሁ ብዬ ነው እና የሁለቱ ቅዱሳን በረከታቸው ያሳድርብን፣ ቃል ኪዳናቸው ያሳድርብን። በጠቅላያውና ዋናው ግን ሀሳቡ ቅዱሳን አባቶቻችን ለሃይማኖታቸው ይህን ያህል መስዋዕትነት ከፍለዋል። ወታገሱ ሞተ መሪረ በእንተ መንግሥተ ሰማያት ስለ ክርስቶስ መራራ ሞት ታግሰው አልፈዋል። ምናልባት እኛ አንገት የሚያሰይፍ መከራ አይመጣም፣ ለጣዖት የሚያሰግድ አይነት ፈተና አይመጣም ብያቸዋለሁ። ቢያንስ ጸሎት ከመጸለይ የአቅማችንን ከመስገድ አስራት በኩራት ከማውጣት ምጽዋት ከመስጠት ደግ ከመሆን መልካም ሰው ከመሆን እንዳንከለከል እግዚአብሔር የቸርነቱን ስራ ይስራልን። እግዚአብሔር ከሁላችን ጋር ይሁን። ሲመታኝ ማለሉ ማን ያድነዋል ሁሉም ሲሉ በሰላም አለፍ በጸጥታ ሁሉ ተችሎ አንተ ጌታ በሰላም አለፍ በጸጥታ ሁሉ ተችሎ አንተ ጌታ ወገን ሲመታኝ ማለሉ ማን ያድነዋል ሁሉም ሲሉ በሰላም አለፍ በጸጥታ ሁሉ ተችሎ ሕይወት ሞቴን ሽረው በአንተ ሞት የዋቆቀኝ በሕይወት ወገን ሲመታኝ ማዕበሉ ያድነዋል ሁሉም ሲሉ በሰላም አለፍኩ በጸጥታ ሁሉ ተችሎ አንተ ጌታ በሰላም ዘውትር እልል ብዘምር ስለገባኝ ነው ያንተ ፍቅር ጌታ በጠራው ስምህን ለውጠኸው ነው ታሪኬን ጌታ በጠራው ስምህን ለውጠኸው ነው ታሪኬን ሞገድ ሲመታኝ ማዕበሉ ማን ያድነዋል ሁሉም ሲሉ በሰላም አለፍኩ በጸጥታ ሁሉ ተችሎ ለአንተ ጌታ በሰላም አለፍኩ በጸጥታ ሁሉ ተችሎ ለአንተ ጌታ አይኖች አይመካት ከበቀር የምትወደድ የምትፈቀር ዘመድ ወገኔ ሆነኛል ምን የሚችል የት ይገኛል ዘመድ ወገኔ ሆነኛል አውቀዋለሁ ደጅሽ
የእረፍት ቦታዬን ጽኑ ሰላም ጸጥታ ማግኛዬን የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ አውቀዋለሁ ደጅሽን የእረፍት ቦታዬን ጽኑ ሰላም ጸጥታ ማግኛዬን የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ ከአጸደ መቅደስሽ ከስንሽ ስር እረፍቴ በዚያ ነው በቅዱሱ ደብረ ከተራራው አናት ከደጅሽ መጥቼ ሰምሮልኛል ስምሽን ጠርቼ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽን የእረፍት ቦታዬን ጽኑ ሰላም ጸጥታ ማግኛዬን የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የሮማን አበባ መዓዛሽ ተወዳጅ በረከት ትልቅ ስም ሳልለይ ካንቺ ደጅ አስራትሽ አድርጊ ጠቅልኝ እናቴ ታብብልኝ ትፍካለኝ ሕይወቴ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽን የእረፍት ቦታዬን ጽኑ ሰላም ጸጥታ ማግኛዬን የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ አጠገቤ ጎኔ በዙሪያዬ እንዳለሽ እንደርሱ ነው ልቤ እማ የሚያወራሽ አልቅሽ ሲቀለይ ነግሬሽ ውስጤ አትዘገይም ስትሰሪልኝ ቤቴ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽን የእረፍት ቦታዬን
ጽኑ ሰላም ጸጥታ ማግኛዬን የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የእንጦጦ እናቴ እምዬ የምልሽ ኪዳንኪ ደጓ የልቤን ሰሚ ነሽ በሄድኩበት አለሽ ተከትለሽኛል ስላለሽኝ ሰላም ይሰማኛል ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽን የእረፍት ቦታዬን ጽኑ ሰላም ጸጥታ ማግኛዬን የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ አውቀዋለሁ ደጅሽን የእረፍት ቦታዬን ጽኑ ሰላም ጸጥታ ማግኛዬን የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ እስከ ዘለዓለም እልል ምስጉን አንተ እስከ ዘለዓለም አማኑኤል እስከ ዘለዓለም አማኑኤል እስከ ዘለዓለም አማኑኤል መድኃኒዓለም ምስጉን አንተ እስከ ዘለዓለም ምስጉን አንተ እስከ ዘለዓለም እስከ ዘለዓለም መድኃኒዓለም እስከ ዘለዓለም መድኃኒዓለም እስከ ዘለዓለም መድኃኒዓለም ምስጉን አንተ እስከ ዘለዓለም ምስጉን አንተ እስከ ዘለዓለም መድኃኒዓለም እስከ ዘለዓለም መድኃኒዓለም እስከ ዘለዓለም መድኃኒዓለም
አውቀዋለሁ ደጅሽ የቦታዬ ጽኑ ሰላም ጸጥታ ማኛዬ የት ሄዳለሁ ያለሽልኝ አውቀዋለሁ ደጅሽ የእረፍት ቦታዬ ጽኑ ሰላም ጸጥታ ማኛዬ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽ ከአጸደ መቅደስሽ ከስዕልሽ ስር እረፍት በዚያ ነው ቅዱሱ ደብር ከተራራው አናት ከደጅሽ መጥቼ ሰምሮልኛል ስምሽን ጠርቼ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽን የእረፍት ቦታዬ ጽኑ ሰላም ጸጥታ ማኛዬ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽ የት ሄዳለሁ ኪዳነ ምሕረት አንቺ ያለሽ የእንጦጦ እናቴ እምዬ የምልሽ ኪዳነ ኪዳኗ የልብ ሰሚነሽ ትኩበታለሽ ተከትለሽኛል ስላለሽኝ ሰላም ይሰማኛል ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽን የእረፍት ቦታዬ ጽኑ ሰላም ጸጥታ ማኛዬ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ በምን እንመስላት ድንግል ማርያም በምን እንመስላት ድንግል ማርያም ምሳሌ ናት የላትም ክብሯን የሚመስል ምሳሌ ናት የላትም ክብሯን የሚመስል ምሳሌ የላትም ክብሯን የሚመስል ምሳሌ ናት የላትም ክብሯን የሚመስል በምን እንመስላት ድንግል ማርያም እንመስላት ድንግል ማርያምን ምሳሌ የላትም ክብሯን የሚመስል ምሳሌ የላትም ክብሯን የሚመስል ምሳሌ የላትም ክብሯን የሚመስል ምሳሌ የላትም ክብሯን የሚመስል እኔስ አምላኬን ወደዋለሁ አባትነ እወዳታለሁ
ያላጨበጨበ ያላለበስበስ ኪዳነ ምሕረት ልባው ተመለሰ። ነይ ነይ የምዬ ማርያም ነይ ነይ ቤዛዬ የገናናው እናት የመድኃኒዓለም ነይ ነይ ቤዛዬ ዓለም ማን ብዬ ልጥራው ስምህን ማን ብዬ ልጥራው ስምህን መድኃኒዓለም ልበልሃት አባቴ ልበልሃት ጠባቂ ልበልሃት በአምሳልህ ወረደ መልአክ ወረደ በአምሳልህ ወረደ መልአክ ወረደ በአምሳልህ ወረደ መልአክ ወረደ በአምሳልህ ወረደ መልአክ ወረደ 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 ሚካኤል መልአክ ወረደ 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 ሚካኤል መልአክ ወረደ በአምሳልህ ወረደ መልአክ ወረደ በአምሳልህ ወረደ መልአክ ወረደ 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 ሚካኤል መልአክ ወረደ 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 ሚካኤል መልአክ ወረደ በአምሳልህ ወረደ መልአክ ወረደ በአምሳልህ ወረደ መልአክ ወረደ ሚካኤል መልአክ ወረደ 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 ሚካኤል መልአክ ወረደ እቴ ሙሽራዬ ሰሎሞን ያለሽ አያማርባዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እቴ ሙሽራዬ ሰሎሞን ያለሽ አያማርባዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ ዝማሬያችን ይቀበልልን። በሰማያት ላይ ከፍ ከፍ በል ክብርህም በምድር ይነገራል። ዘመን የሚዋጃለን ምስጋና መድኃኔ ዓለም ስምህ ገናና መድኃኔ ዓለም ስምህ ገናና በሰማያት ላይ ከፍ ከፍ በል ክብርህም በምድር ይነገራል። ዘመን የሚዋጃለን ምስጋና መድኃኔ ዓለም ስምህ ገናና መድኃኔ ዓለም ስምህ ገናና እልፍ አእላፍ መላእክት ቢቆሙ ካንተ ፊት አያርፉም ይትጋሉ ስሉስ ቅዱስ እያሉ ያለና የሚኖር ያለና የሚኖር አንተነህ እግዚአብሔር በሰማያት ላይ ከፍ ከፍ በል ክብርህም በምድር ይነገራል። ዘመን የሚዋጃለን ምስጋና መድኃኔ ዓለም ስምህ ገናና መድኃኔ ዓለም ስምህ ገናና
ሊቃናት ይጮሃሉ በጎድል ነሳ እያሉ የወርቅ ጽና የያዙ ምስጋናህን አበዙ። ያለና የሚኖር አንተነህ እግዚአብሔር በሰማያት ላይ ከፍ ልልበሉ እንጂ ሀሳቡ እንዳለ በጣምና በደስታ ነው የገለበጥኩት። ሊናገሩ ነው ሰው። እሺ መጀመሪያ አንተ ተናገር። በቃ በኋላ ይጨርስና በጣም አመሰግናለሁ ወንድሞቼ እናንተ ጋር እንደው ስለፈቀዳችሁ እግዚአብሔርም ዛሬ ቀኑና ጊዜውን ጠብቆ ዛሬ ከእናንተ ጋር ስጋው ደግሞ እንድቀምስ ስለፈቀዳችሁ ልኝ በጣም አመሰግናለሁ። እግዚአብሔር ይስጥልን። እንግዲህ ኮሚቴዎች እናመሰግናለን። ያው አንድ ሰው ሲመነኩስ አመክሮ ይባላል። አንድ ቤተክርስቲያናችን ጊዜ ይሰጣል። የሰውዬ ምንኩስና ጠቢያውን ይችላል አይችልም፣ ምንኩስና ህይወቱን አይችልም ይችላል የሚባል የምንኩስና ህይወት ራሱን የሚችል ያመክሮ ጊዜ አለ። ካመክሮ በኋላ ደግሞ ዝም ብሎ ቆም አይቻልም። ሌላ አመክሮ ይሰጣል በእኛ ቤት እና ዲያቆንም እንደመጣ አይቀድስም። መጀመሪያ ተፈትኖ ታይቶ ተላምዶ ከዛ ሚስጥሪያና መለኮትን የሚችል ከሆነ ከዛ በኋላ ደግሞ ወደ ተሻለው ማዕረግ ይመጣል። ቅስናም ሲቀበል እንደዛ ነው። እግዚአብሔር ራሱ ተወራለ። ማህበራቱም ደግሞ ግደም ባለ ግን ወንድማችን በዚህ አጋጣሚ ያለ መታከት እዚህም ሁላችሁም ማለት ነው በዚህ ሰሞኑ እንግዳ ስለመጣበት መስሎኝ መታከት በላይ ያነፈቀለት ነገር ሆኖ እግዚአብሔር ያስችለው ይባላል። ተጨበጨው እውነት ነው። ማህበር ማለት ሰማያዊነት ነው። ተቻችሎ እግዚአብሔር ንግማት ለትውልድ የሚቀጥል ነገር ነው። ዓላማው ደግሞ የዚህ ጽዋ ዓላማ ዶክተሩ ላይ እንደሚለው ወደ ስጋው መቅረቢያ ነው፣ መለማመጃ ነው። እግዚአብሔር ይፈቅድላችሁ ነው። ቅዱስ ጳውሎስ እንዳለው ብንችል ይህንንም ያንንም እናደርጋለን ስላለ ወደፊት መቼም ተያይዘን እግዚአብሔር ካስረጀን ይህን እናደርጋለን ብዬ አስባለሁ። እንግዲህ ይህን ሞት ነው እንጂ ከዛ ከሞት ዋልጆች ደግሞ ይቀጥላሉ ይረከባል። ዛሬ በሰንበቴ ተጣላችሁ በየቦታው ይመስለኛል። መተበሱ ሰንበቴ አለ አይደል? እነሱ አልፈዋል። ሰንበቴው ግን ይቀጥላል። የእናት ሰንበቴ የአባት ሰንበቴ ይባላልና ለትውልድ የሚተላለፍ ነው። መንግስተ ሰማያት ሰፊ ነች፣ ይቀጥላል አገልግሎቱ። ቅድም ጊዮርጊስ እንዳለው መመስሪያ አገልግሎቱ ደግሞ ይቀጥላል ቀስ እያለ። ወንድማችን እንኳን ሰላም አንዳንዴ የሆነ ነገር ስታስታገ ደስ ሊል ይችላል። ግን ይሄ ግን የእግዚአብሔር መንግስት ነው። እግዚአብሔር የምናመሰግንበት ዘማንኳ ልዩነት ሳይኖር ሁልጊዜ በፊቱ ቆመን ጸሎት፣ ውዳሴ ማርያም፣ ዳዊት እንደግምበት ነው እና ሌላ ቦታ ግን የሚፈርስ ነገር ነው የምናገኘው፣ የሚቀር ነገር ዛሬ አግኝተው ነገ የሚቀር ነገር ነው። ይሄ ግን ዘላለማዊ ነገር ስለሆነ እግዚአብሔር እንኳን ወደዚህ ማየት ቀላቀለ። በማህበራችን ስም በሙሴው መጽሐፍ በምክትልስ እንኳን ደስ አለው ለማለት ነው። እግዚአብሔር ያስችሉት። እርሶን ደግሞ ለመናቶቹ እየታየ ጌታ ሰው በትናት እየታየ ይቀጥላል ለማለት ነው። ፍቅራችን እግዚአብሔር ያብዛል። አረ በዚህ ሁሉ ጫወታ ይቀጥል። ምንድን ነው ያው ነው አረ ይቀጥላል። በተሰየሙ ወደ ያዙ በመሰረቱ የማህበሩ ግሬሱ ማህበሩ አንድ ትልቅ ገዳም ማለት ነው። ትልቅ ገዳም ቅድም እንዳሉት በአንድ ቀን ተገብቶ ከአበመኔቶቹ ጋር አይቀላቀልም። እንግዲህ እኛው ስናቅ ጀምሮ እኔም ሲቀላቀል ፍቅረ ማርያም ደጀ ቀኝ ነበረ። አየህ እንግዲህ ሁልጊዜ መንግስተ ሰማያትን በደጅ ጥናት ነው። ካለ ደጅ ጥናት ምንም የማይገኝ ነገር የለም እና አንተ ያው እስካሁን ትዕግስት ነው ወዛዝለፈ ትዕግስቶ ውእቱ ይድህን። አይ እነዚህ ካልተቀበሉኝ እኔ
ምን እሰራለሁ ከነሱ ጋር ሄጄ ሁሌ እዛ መቅደስ እዛ ምን ማድረጋለሁ አላልኩም። ግን የፈለግከው መድኃኔዓለም ነውና እግዚአብሔርን ሲፈልጉ ዋጋ ያስከፍላል። እንግዲህ የመጨረሻው ደግሞ የድል አክሊልን ዛሬ ተቀዳጅተሃል። በእውነት የማህበሩ አመራር እንደ አማላጅም እኔ ኃይለ ጊዮርጊስንም አክሊለ ሰማዕትንም ዶክተርንም አክሊለ ማርያም የደጀ ጥናት ጊዜ አይበቃም ወይ ብዬ እኔም ጠየቄ ነበረ። እግዚአብሔር ያክብራችሁ። ልክ ነው። እንደዚህ አይታችሁ ሰፍራችሁ ሚዛን ላይ አውጥታችሁ የምታስገቡት ሰው ከእናንተ ጋር ሲቀላቀል ለመንግስተ ሰማያት መውረሻ ለዲያብሎስ ድል መንሻ ነው። ይሄ አክሲዮን አይደለም፣ ሌላ ነገር አይደለም። ዞሮ በሸሩ መድኃኔዓለም ነው የተሰበሰባችሁትና አሁንም ደጅ እንደዚህ እያስጠናችሁ ደጅ ማስጠናት ብቻ አይደለም፣ ሰፍራችሁ ደግሞ በጊዜ ደግሞ ምላሽ መስጠት ነው። ወንድማችን እንኳን ደስ ያለ ዋጋ የምታገኝበት ያደርግልን። አሜን።